በሁለት ፕሮግራማችን አስተናግደናል። አሁንም ከዛው ቁጥር የቀጠለ የሆነ ጥያቄዎችን ነው የምናስቀምጠው። በማና እንደ አዲስ ቁጥር አልጀመርንም። ስለዚህ ጥያቄ ቁጥር 32 የሚለው ላይ እንጀምራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ብለው ይላሉ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። መርሐበን አላህ ይጠብቅህ ኡስታዙና መሰሎችህን ያብዛልን ብለው ይላሉ። طيب ጥያቄ ሰሞኑን ዑመር ኮምቦልቻ ወሃቢዮች ከሚያመልኩት ጌታ ሙፍቲን የሚያመልክ ይሻላል ብሎ ተናግሯል። በዛ ላይ መልስ ሲሰጥ ሙስጠፋ አብደላህ እሱን ሙስሊም ያለ ሁሉ ካፊር ነው አለ። ማለት ዑዝር ቢልጀህል ይሰጠዋል ያለ አካል ያኔ ካፊር ነው ብሎ ሁክም ሰጠ። ዑዝር የለም ያሉ ዑለሞች እንደዚህ ብለዋልን ብለው ይላሉ። طيب خيرا. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه ومن سلك سبيلهم وترسم خطاهم ونهج مناهجهم إلى يوم الدين. أما بعد، ودا تنسوا ودا نطياكي ملاش سقبا قدميا مجمريا يتوسع هنا قلسب የተናገረ የሆነውን ንግግር በተመለከተ እርሱም ደግሞ ወሃቢዮች ከሚያመልኩት ከሆኑ አምላክ طيب ሰሞኑ የሞተ የሆነውን ግለሰብ ያመለከ የሆነ አካል የተሻለ ይሆናል ብሎ ሲል እንደሚታወቀው እናንተ ሙፍቲን ታመልካላችሁ ይባላሉና ማለት ነው። ነዓም አምልኮ ማለት ነው ለሙፍቲና ለመሳሰሉ ለሆኑ አካላቶች የሚሰጡ የሆኑ አካላቶች ስለመሆናቸው በማንም ላይ አይሰወርም፣ የሚታወቅ የሆነ ነገር ነው። ስለዚህ መቃብርን የሚያመልኩ የሆኑ አካላቶች ናቸው። ቢማዕና የመቃብር ባለቤቶችን ማለት ነው የሚያመልኩ የሆኑ አካላቶች ናቸውና ይህ ሐቂቃና እውነታ ሲነገራቸው እነርሱ ይህ አምልኮ አይደለም ብለው እንደሚሞግቱ ግልጽና ግልጽ ነው። ነዓም ምክንያቱም ሐቂቀተን የሆነ ነገር ማድረግ የሚችለው ወላሁ ተባረከ ወተዓላ እርሱ አላሁ ስብሓነሁ ወተዓላ ብቻና ብቻ ነው የሚል አመለካከት አለን ብለው ስለሚለው ዐቂዳ አለንና ስለዚህ እኛ ወደ አላህ ስብሓነሁ ወተዓላ ወይም አላህን እንዲማጸኑልን መቃብራቸው ውስጥ ሆነው ሳሉ አላህን እንዲማጸኑልን ነው እንጂ እነርሱን የምንጣራው አጊቱና ብለን የምንለው ወይም አልመደድ ብለን የምንለው ከዚያ ውጭ ሐቂቀተን የሆነ ነገር ያደርጋሉ ብለን በራሳቸው ሙባሸረተን የሆነ ነገር ያደርጋሉ ብለን አስበን አይደለም ብለው ይላሉ። እንደ ጥቅል እንደዚህ አይነት ታዊላት አላቸው። የተናገረ የሆነው ንግግር በተመለከተ ያው ወሃቢያ ብለው ዙራን ወከዚበን ማለት ነው በእነርሱ ላይ የቀጠፉ ሆኖ ሳሉ ቢማዕና በአህል ሱና ወልጀማዓ ላይ የቀጠፉ ሆኖ ሳሉ የለጠፉባቸው የሆነ ታርጋ መሆኑ የሚታወቅ የሆነ ነገር ነው። የሱና ባለቤቶች ሼክ መሐመድ ብን አብዱል ወሃብ ረሂመሁላሁ ተዓላ መመሪያቸው እንዳላደረጉ ቁድዋቸው እንዳላደረጉ ግልጽ ነው። ቢማዕና የመጀመሪያው ቁድዋና አርአያ ማለት ነው የማስረጃ ምንጭ አድርገው አልያዙ ሼክ መሐመድ ብን አብዱል ወሃብ ረሂመሁላሁ ተዓላ። ነገር ግን ወደ ማስረጃ ጠቋሚ አድርገው ይዘዋቸዋል እንጂ ማለት ነው ወደ ማስረጃ ጠቋሚ አድርገው ይዘዋቸዋል። ስለዚህ እንደማንኛውም ዓሊም ማለት ነው ሚነል ዑለማ እንደዚያ ዓሊም አድርገው ነው የያዟቸው። ከዚያ ውጭ ምንም የተለየ የሆነ ነገር የለም። ቢሆንም ወሃቢያ ብሎ ሰይሟቸዋል። ይህ የተወሳ የሆነው ግለሰብና የእርሱም ግብረ አባሮችም ጨምሮ ማለት ነው። እና እንደ ጥቅል ይህ የተነሳ የሆነው ግለሰብ ወሃቢዮች ከሚያመልኩት ከሆኑ አምላክ ሙፍቲን ያመለከ የሆነ አካል ይሻላል ብሎ ሲል የወሃቢዮች የሚያመልኩት የሆነው አምላክ ብሎ ማለት አላህን አያመልኩም ማለት ነው። እርሱ አላህን በእውነት አላህን የሚያመልኩ የሆኑ አካላቶች አይደሉም ነው የሚለው። በርካታ ንግግሮች እንዳሉት ይታወቃል። አርሽ ላይ የሰቀሉትና ያስቀመጡት የሆነ አሻንጉሊትም እያለ ማለት የሚገልጽበት አጋጣሚ አለ። ሐቂቀትን በዚህ መልኩ እየገለጸ ያለው እርሱ ማለት ነው በትክክል አላሁ ስብሓነሁ ወተዓላን በተመለከተ ሳይሆን ወሃቢዮች እናመልከዋለን ብለው በአእምሮቻቸው ላይ ወይም በአእምሯቸው ላይ የቃዡት የሆነ አሻንጉሊት ነው ብሎ ነው የሚለው ሰውየው። ስለዚህ ወሃቢዮች ሲጀመር ከመሰረቱ አላህን የሚያመልኩ የሆኑ አካላቶች አይደሉም እያለ ነው እርሱ። ስለዚህ በዚህ መልኩ ነው የሚተረጎመው ንግግሩ ግልጽ የሆነ ነገር ስለሆነ። ወኢላ አላህን ያመልካሉ ግን አላህን አሻንጉሊት አድርገውታል ብሎ ማለት ነው በዚህ መልኩ እያወራም ያለ የሆነ አካል አይደለም። አላህን ከመሰረቱ አያመልኩም አያውቁትም ነው የሚለው እርሱ። አላህን መቼ አውቀውት ያመልኩታል ነው የሚለው። ስለዚህ እያመለኩ ያሉት ጣዖትን ነው የሚለው።
አርሽ ላይ ያስቀመጡት የሆነን ጣዖት፣ አርሽ ላይ ያስቀመጡት የሆነን አሻንጉሊት ነው እያመለኩ ያሉት እነኛ አካላቶች። ስለዚህ አሻንጉሊት የሚያመልክና በመቀጠልም ደግሞ ህይወት ያለው የሆነን አካል ማለት ነው የሚያመልክ የሆነ አካል አቻ ነው ሊባል አይችልም። ህይወት ያለው የሆነን አካል ያመለከ እንደ አቅል ነው ጠይብ እየተናገረ ያለው እርሱም እንደ አቅልና እንደ አእምሮ ሸርዓና አሻንጉሊትም ያመለከ ሰውንም ያመለከ ተመሳሳይ ብይን ነው የሚሰጠው። ነገር ግን እንደ አእምሮ ግን የትኛው የተሻለ ነው አለ? ህይወት ያለው የሆነን አካል ያመለከ የሆነ አካል የተሻለ ነው ብሎ አለ። እንደ አእምሮ ብይን ነው እየተወራ ያለው። እና ይህን ንግግር የተናገረ የሆነን አካል እንዴት ነው የማታከፍሩት ነው? ይህን ያላከፈረ የሆነ አካል ጠይብ ኸይረን ለራሱ ካፊር ነው የሚሆነው የሚልን ብይን ኢስዳር ያደረገ የሆነ ያመነጨ የሆነ አካል አለ ነው። ስለዚህ ዑዝር ቢልጃህል ያልሰጠ የሆነን አካል ማለት ነው የተወሳ የሆነውን ግለሰብ በተመለከተ ይህን ንግግር ስለተናገረም ጭምር ማለት ነው ዑዝር ቢልጃህል የሰጠ አፎን ዑዝር ቢልጃህል የሰጠ የሆነ አካል እርሱም ራሱ ካፊር ይሆናል ብሎ ተናግሯል እያለ ነው። ነዓም ዞሮ ዞሮ ይህን ስላለም ሳይሆን እኮ ይህንን ባይልም ራሱ ናም የተወሳ የሆነው ግለሰብ ዑመር ኮምቦልቻ የተባለው ይህንን ባይልም ራሱ እኮ ዑዝር ቢሰጠው ዑዝር ሰጪ የሆነ አካል የተወሳ የሆነው ግለሰብ ዘንድ ማለት ነው ናም የተነሳ የሆነው ግለሰብ ዘንድ ዑዝር የማይሰጠው የሆነው አካል ዘንድና ዓዚርንም ጭምር ዑዝር ሰጪ የሆነንም አካል ጭምር የሚያከፍር የሆነው አካል ዘንድ እኮ ዑመር ኮምቦልቻ ይህንንም አለ አላለምም ለውጥ የለውም። ማጋነኛ ተደርጎ ማለት ነው ከተወሳ እንጂ ይህ ነገር ማለት ነው ለማጋነን ካልሆነ በስተቀር እንጂ ይህን ነገር ባይናገርም አይደለም ዑመር ኮምቦልቻን ይቅርና ማለት ነው ከዑመር ኮምቦልቻ ውጭ ጭምጭም ያሉ የሆኑ ጃሂሎችን ራሱ በሽርክ ላይ ወድቀው ሳሉ ያላከፈረ የሆነ አካል እኮ እዚህ ግለሰብ ዘንድ ምንድነው ካፊር ነው። ናም ዓዚርም ይከፍራል የሚል አቋም ስላለው ማለት ነው ካፊር ነው። ስለዚህ እንደዚህ ከሆነ ይህንን ነገር ማንሳት ምን አስፈለገ? ከመሰረቱ ሲጀመር የዑመር ኮምቦልቻን ጉዳይ ማለት ነው ማንሳት ምን አስፈለገ? ይህን ነገር አላለምም ማለት ነው ምንም ለውጥ የለውም። ያላከፈረው እርሱን ያላከፈረ የእርሱን ግብረ አባሮችንና ተራ ተከታዮችን ጭምር ማለት ነው ጃህልን የሚከተሉት የሆኑ አካላቶችን ጨምሮ ያላከፈረ የሆነ አካል እርሱ ዘንድ ካፊር ነው። ስለዚህ ይህን ነገር ያነሳው ለማሟሟቂያና ነገሩን ለማጋነኛ ካልሆነ በስተቀር እንጂ ማለት ነው ምን ጥቅም አለው? ምንም ጥቅም የለውም። ናም እና እንደ ጥቅል ያው እነኚህ ሰዎች እንደሚታወቀው ይህ ግለሰብ እንደሚታወቀው ዑዝር አልሰጥም ባይ የሆነ አካል ነው። ዑዝር አለመስጠቱ አይደለም እኛ የደነቀን በተደጋጋሚም እየወራን ነው። ዑዝር የሰጠ የሆነን አካል ካፊር ነው ብሎ ማለቱ ነው። ስለዚህ ነገሩ እንዲህ ከሆነ ደግሞ በአንድ ዘመን ውስጥ የተኗኗሩ የሆኑ ዑለማዎችን ለአብነት ያክል ማውሳት እንችላለን። እነርሱም ደግሞ አልዓላማ ኢብኑ ዑሰይሚን ወልዓላማ አልኢማም አልፈውዛን አባ ጠይብ አልኢማም ኢብኑ ባዝ ረሂመሁላሁ ተዓላ በአንድ ዘመን ሲኗኗሩ ነበር። በል እንደውም ኢብኑ ባዝ ላይም ተምረዋል ኢብኑ ዑሰይሚን ረሂመሁላሁ ተዓላ። ስለዚህ በአንድ ዘመን እየተኗኗሩ ኢብኑ ባዝ ረሂመሁላህ ዑዝር አይሰጡም። ናም ኢብኑ ዑሰይሚን ዑዝር ይሰጣሉ። ሙስሊም ብለን የምንሰይመው እያሉም የተናገሩበት ሪከርድ አለ እኛ ዘንድ ማለት ነው። ናም ጀህለን ሚንሁ ሽርክን ቢፈጽም ሚን ተፋሲል ሽርክ ማለት ነው የሆነን ሽርክ ማለት ነው ቢፈጽም አላዋቂ እስከሆነ ድረስ ማለት ነው ይህ አካል ሙስሊም ተብሎ ነው የሚሰየመው ማዳመ አነሁ ቃኢሉን ላኢላሃ ኢለላህ ያለ ሆኖ የዘወተረ የሆነ አካል እስከሆነ ድረስ ማለት ነው ዑዝር እንሰጠዋለን ብሎ አስቀምጠዋል ኢብኑ ዑሰይሚን። ሼክ መሐመድ አማን አልጃሚ አልሐረሪ እርሳቸውም እንደዚሁ ዑዝር እንሰጣለን ብለው ነው ያስቀመጡት። ሌሎችም ዑለማዎች እንደዚሁ ሐታ ሙተአኺሮችን አስመልክተው ቀደም ሲል ባሳለፍነው በሆነው ፕሮግራማችን ላይ ናም አልኢማም ኢብኑ ተይሚያ ረሂመሁላሁ ተዓላ የተናገረ የሆነውን ንግግር አሳልፈናል ከዚህ በፊት ማለት ነው። መጅሙዑል ፈታዋ ላይ አልኢማም ኢብኑ ተይሚያ ረሂመሁላህ የተናገረውን ንግግር አንብበናል። ሌሎችም ንግግሮች አሉት። ይህም ብቻ ያነበብነውን ብቻም አይደለም እና ሐታ ኢብኑ ተይሚያ ረሂመሁላሁ ተዓላ እንዳላከፈረ በዘመኑ የነበሩ የሆኑ እነ ዑመር ኮምቦልቻና የመሳሰሉ የሆኑ አካላቶች ውዥንብሮቻቸውን ማለት ነው የቀዱባቸውና የወሰዱባቸው የሆኑ ምንጮችን ጭምር ማለት ነው እንዳላከፈረ ጠይብ አቡል ሐሰን አልበክሪ እንዲሁም ደግሞ ጠይብ አሱቡኪ እነኝህንና መሰል የሆኑ አኢመቱል አሻኢራ አኢመቱ ሱፊያ الذين يجيزون الاستغاثة بالأموات بغير الله سبحانه وتعالى فيما لا يقدر عليه إلا الله ይህንን ነገር የሚፈቅዱ ከመፍቀድም አልፈውም ደግሞ ኪታብ ሁሉ የደረሱና የጻፉ የሆኑ አካላቶችን አላከፈረም። ኢብኑ ተይሚያ ረሂመሁላህ እንዳላከፈረ በአንደበቱ ተናግሯል። ምክንያቱም ሊጀህሊህም ማለት ነው ናም ጀህል ስላለባቸው ውዥንብር ስላለባቸው እንዳላከፈራቸው ለራሱም ተናግሯል። ተማሪው ኢብኑ ከሲር ረሂመሁላሁ ተዓላ ተልኺሱል ኢስቲጋሳ ላይ ቀደም ሲል አሳልፈናል። ስለዚህ ጉዳይ አላከፈረም ብሎ የሼኹን አቋም ማለት ነው ተርከውልናል። የሼኹል ኢስላም ኢብኑ ተይሚያ ረሂመሁላሁ ተዓላን አቋም ማን የተረከልን? ኢብኑ ከሲር ረሂመሁላሁ ተዓላ
ነገሩ ይህ ሆኖ ሳለ ዛሬ አከፍራለሁ ዑዝር ያልሰጠ የሆነን አካል አከፍራለሁ ዑዝር ያልሰጠ የሆነን አካል አዚር በመሆኑ ምክንያት ዑዝር ስለዚህ ማነው ዑዝር የሰጠ የሆነን አካል አፎን አከፍራለሁ ብሎ የሚነሳው ይህ ግለሰብ ዑዝር ያልሰጠ ሆኖ ማለት ነው። ዑዝር የሰጠ የሆነን አካል አከፍራለሁ ብሎ ማለት ነው መነሳቱ ይህ እንደዚህ አይነቱ ጉዳይ ጁርአ ነው፣ ድፍረትም ነው። ናም ቀድሮ ላይ የነበሩ የሆኑ ዕለሞች ያልተገበሩት የሆነውን ተግባር ነው እያመጣ ያለው። ለምን ኢብኑ ተይሚያ ረሂመሁላሁ ተዓላን ታዲያ አላከፈሩትም? ዑዝር ሰጥቷል በሚል ማለት ነው። በል እንደውም በአንድ ዘመን የተኗኗሩ የሆኑት ኢብኑ ባዝ እና ኢብኑ ዑሰይሚን የሚሰጡ ሆነው ሳሉ ኢብኑ ባዝ የማይሰጡ ሆነው ሳሉ ማለት ነው። ለምን ኢብኑ ባዝ ረሂመሁላሁ ተዓላ አላከፈሩም? ኢብኑ ዑሰይሚንን ማክፈር ነበረባቸው። ስለዚህ እርሳቸውም ካላከፈሩ ሊከፍሩ ነው። ኢብኑ ባዝም ካፊር ናቸው ብለን እንበል። ሊአነሁ ለም ዩከፊር ዓዚረን ናም አልዓዚራ ዓዚረን ስላላከፈሩ ኢብኑ ባዝ ረሂመሁላሁ ተዓላ ይከፍራሉ ብለን ልንል ነው ማለት ነው። ስለዚህ ሁሉንም ማክፈር ሊመጣ ነው። ሐታ ማስረጃ የምታደርግባቸው የሆኑ ዑለማዎችን ኢብኑ ባዝ ዑዝር አይሰጡም ብሎ ማለት ነው የሚል ጠይብ ብሎ የሚያቀርባቸው የሆኑ ዑለማዎችን ጭምር ማለት ነው ማክፈር ሊመጣ ነው። ሌሎችንም እንደዚያው። ምክንያቱም ዓዚርን አላከፈሩማ በአንድ ዘመን እየተኗኗሩ ማለት ነው። ስለዚህ ታዲያ ማን ነው ምንጭ የሚሆነው በዚህ ጉዳይ ላይ? ይህ የተወሳ የሆነው ግለሰብ ነው ምንጭ የሚሆነው። ጠይብ ዑዝር የለም የሚለውን ጠይብ ሁክም አመንጭ የሆነው እርሱ ብቻ ሊሆን ነው ማለት ነው። ምክንያቱም ያመነጩ የሆኑ ዑለማዎችንም ጭምር ማለት ነው ምን አድርጓልና አክፍሯልና ማለት ነው። በሲልሲላና በሰንሰለት ከተጓዝን እርሱን ሊያከፍር ነውና ሊአነሁም ለም ዩከፊሩ ጠይብ አልዓዚራ ዓዚረን ማለት ነው አላከፈሩምና። እና ያለው ነገር ይህን ይመስላል። ሰፋ አድርግ ያለሁኝ እንደ ትክል ይህ ግለሰብ በራሱ ጉዞ የሚጓዝ የሆነ አካል ነው። በመቀጠልም ደግሞ ሐታ ተአሲል የሆነ እውቀት የሌለው የሆነ አካል ነው። ከዚያም እየቀነጫጨበ የሚያወራ የሆነ አካል ነው። በተአሲል ዒልምን ضبط ያደረገና ያሰረ የሆነ አካል አይደለም በመሰረት መልክ ማለት ነው። ይህን ያለው ነገር ወላሁ አዕለም። ከዚህ በፊትም ተናግሬ ያለሁኝ ናም ለውይይት አቅርቡት ብለናል በተደጋጋሚ ማለት ነው። ለውይይት አምጡት ከጀምዕያ መስአላ ጀምሮ ማለት ነው። ከድሮ ጀምሮ ከጀምዕያ መስአላ ጀምሮ ለውይይት አቅርቡ። ይህንን ግለሰብ እውቀት አለኝ ብሎ የሚል ከሆነ የሚናገረው የሆነው ንግግር በማስረጃ ላይ የተመሰረተ መሆኑን የሚያምን ከሆነ አቅርቡት እያልን በተደጋጋሚ እያወራን ነበር። ሊቀርብ ግን ያልቻለ የሆነ አካል ነው። ምክንያቱም ናም ፋዲ ስለሆነ ምንም ነገር የሌለው የሆነ አካል ስለሆነ፣ ባይሆን ግን ከስክሪን ጀርባ ሆኖ አላዋቂ የሆኑ አካላቶችን ማደናገር የዕለት ከዕለት ክንዋኔውና ተግባሩ የሆነ መገለጫው የሆነ አካል ስለሆነ ነው። ወላሁ አዕለም። መርሐበን ኡስታዛችን ወጀዛከላሁ ኸይረን። እዚሁ ጥያቄያቸው ላይ አያይዘው የጠየቁት ጥያቄ አለ። ሙስጠፋ አብደላህ ከሱና ሰው ይመደባልን? ባረከላሁ ፊክ ይላሉ። ጠይብ ኸይረን። ከዚህ በፊት እንደተነጋገርነው እኛ ሰዎችን ከሱና ዳኢራና ክልል በማስወጣት ረገድ አንቸኩልም፣ እንታገሳለን፣ ናም እንመክራለን። ከዚያ ውጭ ማለት ነው ፈጥነን ቸኩለን ማለት ነው ሰዎችን ከሱና ዳኢራና ክልል አናስወጣም። ቅድሚያ መጀመሪያ የሱና ሰው መሆኑ የተረጋገጠለት የሆነ አካል እስከሆነ ድረስ ማለት ነው። ቢጠይብ ሸክሰን ወይም ደግሞ አይነን በተመለከተ ነው እያወራሁኝ ያለሁት። ቢማዕና ሰውየውን እንደ ግለሰብ ማለት ነው። በግለሰብ ደረጃ እገሌ ሙብተዲዕ ነው፣ ከሱና ዳኢራና ክልል አፈንግጦ ወጥቷል፣ ከቢድዓ ሰዎች ጠይብ ጎራ የሚመደብ የሆነ አካልና ከቢድዓ ሰዎች ጋር የተቀላቀለ የሆነ አካል ነው ብለን ፍርድ አንሰጥም። ኢላ ናም ማስረጃ በእጅጉኑ ካቋቋምን በኋላ በሚገባ በሆነ መልኩ ካቋቋምን በኋላ ከዚያ በኋላ ነው ብይን የምንሰጠው ማለት ነው። ናም አንቸኩልም በማንኛውም አካል ላይ ማለት ነው። ባይሆን ግን ይህንን አለማድረጋችን ሰውየው ቢድዓን የሚያራምድ የሆነ አካል አለመሆኑ ላይ አይጠቁምም። ናም ቢድዓን የተገበረ የሆነ አካል ሆኖ ሳለ አዲስ መጤ የሆነን ፈሊጥ የሚያራምድ የሆነ አካል ሆኖ ሳለ ትዕግስት በማድረግና በቅጡ ማስረጃ ይቋቋምበት እንዲሁም ከዕለታት አንድ ቀን ሊመለስም ይችላል ብለን ከማሰብ አንጻር ማለት ነው ተብዲዕ ላናድርግ እንችላለን። ይህንን አለማድረጋችን ግን ቢድዓን አላራመደም ማለት ላይ አይጠቁምም። ናም ዋضح ነው። ስለዚህ ሰውየው ቢድዓን የሚያራምድ የሆነ አካል ነው። የተወሳው የሆነውን ግለሰብ በተመለከተ ቢድዓን የሚያራምድ የሆነ አካል ነው። አዳዲስ ፈሊጦችን ከጀምዕያ መስአላና ነጥብ ጀምሮ አዳዲስ ፈሊጦችን የሚያመጣ የሆነ ሰው ነው። ያመጣም የሆነ ሰው ነው። አሁንም ቢሆን ዛውያው ተቀየረ እንጂ ማለት ነው በእንደ ተመሳሳይ የሆነ ነጥብን የመጣው። የጀምዕያም ጉዳይ ተነዙለን ብለናል። መስአላ ኢጅቲሃድያ ነው ቢባል ማለት ነው። ለዚያውም ተነዙለን ናም መስአላ ኢጅቲሃድያ ነው ቢባል ብለናል ከዚህ በፊትም ናም
ወላእና በራ የሚመሰረትበት የሆነ ነጥብ አይደለም። ውዴታና ጥላቻ አይመሰረትም፣ ጎራ የሚለይበት የሆነ ነጥብ አይደለም ብለን አሳልፈናል ከዚህ በፊት። እርሱ ግን ጎራ መለያ አድርጎ ማለት ነው ይዞ ሲያራግበው እንደነበር የሚታወቅ የሆነ የቅርብ ትውስታ ነው። በመቀጠልም ደግሞ ወደዚህኛው ነጥብ ስንመጣም ዑድር ቢልጀህል መስአላ ኢጅቲሃድያ መሆኑን አልዓላማ ኢብኑ ዑሰይሚን ረሂመሁላሁ ተዓላ እንደተናገሩ ከዚህ በፊት አስርጸናል። ናም ሸርህ ከሽፉ ሹቡሃት ላይ ማለት ነው ሸርህ አድርገውታል ኢብኑ ዑሰይሚን ረሂመሁላህ። እዚያ ላይ መስአላ ኢጅቲሃድያ ፊቅህያ እንደ መስአላ ፊቅህያ ኢጅቲሃድያ እንደሆነ ማለት ነው እንዳስቀመጡ ከዚህ በፊትም አውርቻለሁኝ። ገብቶም መመልከትና መዳሰስ ይቻላል። ናም ስለዚህ በዚህ መልኩ ዑለማዎች የተናገሩ ሆኖ ሳሉ እርሱ ደግሞ መስአላ ኢጅቲሃድያ አይደለም በል አስልያ ነው። ያላከፈረ የሆነ አካል ሙሽሪክ ነው ብሎ ፍርድ ያልሰጠ የሆነ አካል ከኢስላም ዳኢራና ክልል በሚወጣበት በሆነ መልኩ ጃሂል የሆነ አካል ያላወቀ ሆኖ ሳለ ሽርክ ላይ የወደቀን አብሮ ማለት ነው እርሱም ከኢስላም ዳኢራና ክልል የሚሰናበት የሆነ አካል ነው ብሎ ማለት መስአላ ኢጅቲሃድያ የተሰኘ የሆነውን በኢብኑ ዑሰይሚን ረሂመሁላሁ ተዓላ አንደበት እንዲሁም በእጅ ጽሁፍም ማለት ነው ጭምር የተነገረ የሆነውን ከዓሊም አቅጣጫ የመነጨ የሆነውን አቋም የሚጥስ ሆነ ማለት ነው። አዲስ ፈሊጥና አዲስ መጤ የሆነ ጉዳይ ሊሆን ነው ማለት ነው። ስለዚህ ይህ አካል ከድሮ ጀምሮ አሁንም መስአላ ቀይሮም ቢመጣ ማለት ነው የሚጓዝበት የሆነው የጉዞ ይዘት ማለት ነው ተመሳሳይ ሆኖ ነው የምታገኘው። ኢጅቲሃዲ በሆነ ጉዳይ ላይ ወላእና በራእን ሲመሰርት፣ የአሁኑ ደግሞ ጫን ያለ ነው። ምክንያቱም ወደ ተክፊሩ ማለት ነው ያመራ የሆነ ጉዳይ ስለሆነ ከዚህ በፊት የነበረው ተብዲዕን አስመልክቶ ነው። ናም የጀምዕያ ጉዳይ መስአላ ኢጅቲሃድያ ነው ቢባልም አረ በፍጹም አይደለም፣ በል እንደውም በእርሱ ጉዳይ እኛን የተጻረረ የሆነ አካል ሙብተዲዕ ነው የሚሆነው ብለው ሲናገር ነበር። የድሮው የተሻለ ነበር፣ ጃኢር የሆነ ሕክምና ብይን ቢሆንም እንኳን የአሁኑ ደግሞ ጫን ያለ ሆኖ መጣ። ምክንያቱም ዞሮ ዞሮ ወሰን በመተላለፍ ናም ጫፍ ደረጃ ላይ መርገጥ ስለሚፈልግ ማለት ነው። የተክፊር ጉዳይ ደግሞ ከእርሱ የበለጠ የሆነ ጫፍ ደረጃ ላይ ከጉሉውና ከወሰን መተላለፍ አንጻር ጫፍ ደረጃ ላይ መርገጥ ማለት ነው ስለሌለ ከተክፊር ጉዳይ በበለጠ በሆነ መልኩ ይህንን መስአላ እንደ ድንገት አግኝቶ ማለት ነው በዚህ መስአላ ላይ ጉሉው ላይ ወድቆ ማለት ነው ጫፍ ረግጦ ሰዎችን ማክፈር ይዟል እንደምናስተውለው። ነስአሉላህ አልዓፍወ ወልዓፊያ። እና እንደ ጥቅል የፈለኩት ምንድን ነው ይህ ሰው ሱናን የሚያራምድ የሆነ አካል አይደለም። ባጭር ቋንቋ ይህንን ብዬ ስል ቢድአን የሚያራምድ የሆነ አካል ነው በተወሰኑት በሆኑት ነጥቦች ላይ ማለት ነው። አዳዲስ ፈሊጦችን ያመጣ የሆነ አካል ነው። ሆኖም ግን እኛ ተብዲዕ አላደረግንም ቅድም ለተወሰው ለሆነ ነገር ሲባል ወላሁ አዕለም። መርሐበን ኡስታዛችን ጀዛከላሁ ኸይረን። ኢንሻአላህ ወደ ጥያቄ ቁጥር 33 እንሸጋግራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ እሑብኩም ፊላህ ብለው ይላሉ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አሐበከ አላሁ አለዚ አሕበብተኒ ፊህ። መርሐበን አጠር ላድርገው ወደ ጥያቄው። ጥያቄ በሀገራችን በዳዒ ደረጃ ያሉ ዋና ዋና ኢኽዋኖች እነማን ናቸው? እና ብዙ ሰው ደግሞ ዝም ብሎ ኢኽዋን ይበል እንጂ ከሱና መርሖች የትኛውን እንደካለፉ ስለማያቅ የካለፏቸውን ዋና ዋና ነጥቦች ቢጠቀስልን ወይም ቢጠቅሱልን ባረከላሁ ፊኩም ይላሉ። ጠይብ ኸይረን። ስለዚህ ጉዳይ ሀገር ያወቀው ፀሐይ የሞቀው በሚመስል በሆነ መልኩ በተደጋጋሚ የተወራለት የሆነ ጉዳይ ነው። አንዳንድ ሰዎች እንደዚህ አይነቱን ጥያቄ በምን ምክንያት እንደሚያነሱት ግራ ቢያጋባም እንኳን ማለት ነው የሚታወቅ የሆነን ነገር ተሕሲሉል ሐሲል ነው የሚሆነው። ናም ተሕሲሉል ሐሲል ግን የሆነ ነገር በድጋሚ ማስገኘት ነው የሚሆነው እና ማለት ነው እንደዚህ አይነቱን ጥያቄ ማንሳት ምን አስፈለገ? የሚታወቅ የሆነ ጉዳይ ሆኖ ሳለ ማለት ነው። አንድ ይህ ነው። በሁለተኛ ደረጃ ደግሞ ስም ዝርዝርን ማውሳት የተሰኘ የሆነ ጉዳይ ሸርዓን መቅሱዱን ሊዛቲህ ነው አው ሊገይሪህ ነው የሚለውን ነገር ማወቅ ይጠበቅብናል። ናም ይህ ብሎ ማለት በስም ዝርዝር የቢድዓ ሰዎችን ማለት ነው እገሌ አበሌ ብሎ ማለት ነው ማውሳትና መተንተን የተሰኘ የሆነ ጉዳይ መቅሱዱን ፊ ሐድ ዛቲህ ፊ ሸርዕ ሸሪዓችንን አስመልክቶ ማለት ነው በራስነቱ የተፈለገ የሆነ ነገር ነው ወይስ ደግሞ ሊገይሪህ ነው የሚፈለገው? ሊገይሪህ እንደሚፈለግ ዋድህ የሆነ ጉዳይ ነው። ፊ ሐድ ዛቲህ የስም ዝርዝሮችን ማለት ነው ማንሳት የተሰኘ የሆነ ጉዳይ እንደማይፈለግ ሸርዓን የሚታወቅ የሆነ ነገር ነው። ቢሆንም ደግሞ ኢሽካል የሚፈጥር ከሆነ ሊነሳ ይችላል። ናም በመቀጠልም ልማትና ጥፋትን ደግሞ አገናዝበው የምታወራበት የሆነ ጉዳይ ነው የሚሆነው። ስም ማንሳትህ ጥፋት የሚያመጣ ከሆነ ትተዋለህ። የከፋ የሆነን ጥፋት የሚያመጣ ከሆነ ከልማቱ ይልቅ ማለት ነው። ናም ልማት የሚያመጣ ከሆነ ልታደርገው ትችላለህ። አረሱሉ ዓለይሂ ሰላቱ ወሰላም ያደረጉበት የሆነ አጋጣሚ አለ።
ይህንን ጉዳይ በተመለከተ ግን ያልፎ አልፎ ተግባራቸው ነው። ረሱሉ ዓለይሂ ሰላቱ ወሰላም በብዛት የሚተገብሩት ምንድን ነው? ኢጅማል አድርገውና ጥቅል አድርገው ነው። ይህም ጉዳይ ደግሞ በማስረጃ እንደተረጋገጠው ሁሉ ማባሉ ቀውሚን የፍዓሉነ ከዛ ወከዛ እያሉ በተደጋጋሚ የተናገሩበት አጋጣሚ አለ። የተለያዩ የሆኑ ክስተቶችን መሰረት በማድረግ ማለት ነው። ለምሳሌ ያክል ወደ እርሳቸው ቤት በመምጣት ሶስት አካላቶች ሚነ ሶሃበቲ ረዲየላሁ ዐንሁም አጅመዒን ነዓም አረሱሉ ዓለይሂ ሰላቱ ወሰላም ፈልገው ማለት ነው የመጡበት አጋጣሚ አለ። እርሳቸውን ሳያገኙ ሲቀሩ ባለቤታቸውን አኢሻ ረዲየላሁ ዐንሃን ናም ጠይብ ያቀረቡላት የሆነ ጥያቄ እንዳለ የሚታወቅ የሆነ ጉዳይ ነው። ናም ጠይቋታልም የረሱል ዓለይሂ ሰላቱ ወሰላምን ዒባዳ በተመለከተ ማለት ነው። ከይፈ ካነ ዒባደቱ ረሱሊላህ ዓለይሂ ሰላቱ ወሰላም ብለው የጠየቁበት አጋጣሚ አለ። የረሱል ዓለይሂ ሰላቱ ወሰላም ዒባዳ እና መለኮታዊ ተግባር ምን ይመስላል? ቢማዕና በቤታቸው ውስጥ ሆኖ የሚተገብሩት የሆነው መለኮታዊ ተግባር እኛ የማንመለከተው ማለታቸው ነው። ከዚያም አኢሻ ረዲየላሁ ዐንሃ ተረከችላቸው፣ አወሳችላቸው። فكأنهم تقالوها إلى في الصحيحين يمتى هنا زجبان من حديث أنس رضي الله عنه أن الرسول عسان سو يتملكتوا اسكي مسلو درس مالتنا عسان سو تملكتوا يا رسول عليه الصلاة والسلام من ملكوتي تكبر كزيام تأويل هذا الرجل ينتن شهون ملكوتي تكبر يتكبروت الرسول عليه الصلاة والسلام لأن الله سبحانه وتعالى قد غفر له من ذنبه ما تقدم وما تأخر نعم قدموا ينبر هنا ستتاتشوننا ورفيت يميما መጣ የሆነውን ስህተታቸውን ወንጀላቸውን አላሁ ረቡና ጀለ ጀላሉሁ ይቅር ስላላቸው አይደንቅም ይህን ያክል ጥቂት የሆነን መለኮታዊ ተግባር ቢተገብሩም ብለዋል። ስለዚህ ነገሩ እንዲህ ከሆነ ደግሞ እኛ በይበልጥ መለኮታዊ ተግባራቶችን አበርክተን መስራት አለብን ብለው መተግበር አለብን ብለው ጠይብ ተነጋገሩ። አንደኛቸው እኔ ሚስት አላገባም፣ ምክንያቱም ሚስትን ማግባት እጅግ በጣም ቢዚ ያደርጋል መለኮታዊ የሆነን ተግባር ከመተግበር አለ። ሌላኛው ደግሞ ስጋ ልመገብም ያለም አለ። ሌላኛው ደግሞ እንቅልፍ አልተኛም እኔ በፍጹም በሌቱ ክፍለ ጊዜ ብሎ ያላለ፣ አጠቃላይ ሌቱን በሙሉ ስሰግድ ነው የማድረው ብሎ ያላለ። ይህ ጉዳይ ለረሱል ዓለይሂ ሰላቱ ወሰላም በደረሳቸው ጊዜ الرسول عليه الصلاة والسلام قموا مسجد لاي مالتنا ما بال أقوام يقولون كذا وكذا بلي تناقروا بتاقتامي سوتشن ما ننتاچون يوقو كموناتشو غار الرسول عليه الصلاة والسلام نعم سم زرزراتشون አንስተው አልተናገሩም። ምክንያቱም በዚያን ሰዓት ስም ዝርዝራቸውን አውስቶ ማውራት ማነው አውስቶ ወይም ደግሞ አንስቶ ማውራት ልማት የማያመጣ የሆነ ከመሆኑ አንፃር ምናልባት ጥፋት ሊያመጣ ይችላልና የሚፈለገውም ደግሞ ናም የነርሱን ጥፋት አንስቶ ከጥፋታቸው እንዲስተካከሉ ማድረግና ሌሎችም አካላቶች የነርሱን ጥፋት ትክክለኛና በጎ ተግባር አድርገው እንዳይጓዙ ማስጠንቀቂያ መስጠት እስከሆነ ድረስ ማስጠንቀቂያ ሰጡ الرسول عليه الصلاة والسلام። በመቀጠል ደግሞ በይፋ የሚያነሱበት የሆነ አጋጣሚ አለ። لأن المقام يقتضيه ከመሆኑ አንፃር ማለት ነው። ቦታውና ስፍራው ተጨባጩ የሚፈቅድና የሚያስፈርድ ከመሆኑ አንፃር ማለት ነው። አማ አቡ ጀህሚን አው አማ ሙዓዊየቱ ፈስዑሉ ኩለ ማለ ለሁ ወአማ አቡ ጀህሚን ላ የንዚዑ ዓሳሁ አን ዓቲቂሂ ብለው ፊ ሰሒሐይን በጸደቀው በሆነው ዘገባ ስማቸውን አንስተው ደካማ ጎኖቻቸውን ያወሱበት አጋጣሚ አለ። የሁለቶቹን ሰሃቦች ማለት ነው። ኢነ አባ ሱፊያን ረጁሉን ሸሒህ ብላ ስትልም ደግሞ ኢቅራር አድርገዋል። ናም ሂንድ ቢንቱ ዑትባ የተሰኘች የሆነችው የአቡ ሱፊያን ባለቤት ማለት ነው። ያሰደቁበት አጋጣሚ አለ። በብዛት ግን የረሱል ዓለይሂ ሰላቱ ወሰላም ተግባር ናም ተሕዚርን በተመለከተ ማስጠንቀቅን በተመለከተ ግለሰቦችም የሚያጠፉት የሆነውን ጥፋትን ማስመልክተው ማለት ነው በይፋ ስም ዝርዝራቸውን እያወሱ ሁሌም ዘወትር ማለት ነው በዚህ መልኩ አልነበረም። ስለዚህ ልማት የሚያመጣ ከሆነ እናድርገዋለን፣ ልማት ካላመጣ ደግሞ አይደረግም። እኔ አይደለሁም ይህንን ያልኩት፣ በርካታ የሆኑ አኢማዎች ማለት ነው ይህን ጉዳይ አውስተውታል። ስለዚህ ከልማትና ከጥፋት ጋር የሚቆራኝ የሆነ ነገር ነው እና ዛሬ ወይም ደግሞ እዚህ ቦታ ላይ የተነሳ የሆነን ጥያቄ በተመለከተ ጠይብ ስም ዝርዝር ወይም በስም ዝርዝር ደረጃ ማለት ነው መወሳቱ ልማት ያመጣል ብዬ አላስብም። ዛሬ ካለንበት ከሆነ ተጨባጭ አንጻር ማለት ነው አሁን ካለንበት ከሆነ ተጨባጭ አንጻር ልማት ያመጣል ብዬ አላስብም። ሆኖም ደግሞ ማለት ነው የኢኽዋኖች ጥፋት የሚታወቅ ሆነ ነገር ነው። ሐታ ጥፋታቸው ራሱ ይታወቃል። ሰዎቹም ደግሞ እነማን እንደሆኑ ከዚህ በፊትም አንስተናል፣ አውርተናል። ያንን የድሮውን መስማት ይቻላል። አዲስ ነገር ለምን እንዳስፈለገ ማለት ነው ግራ ያጋባል። ቢዛት ደግሞ የፈተና ጥያቄ በሚመስል መልኩ ልማትን ለማምጣት ሳይሆን ጥፋትን እንዲከሰት ለማድረግ
ፈተናን ለመንዛት የታሰበበት የሆነ ጥያቄ በሚመስል በሆነ መልኩ ነው የተነሳው። የሚታወቅ የሆነ ነገር በድጋሚ ማለት ነው ማንሳቱ በጥያቄ መልክ ተገቢ አይደለም። ወላሁ አዕለም። ኸይረን ኡስታዛችን ጀዛከላሁ ኸይረን። ወደ ጥያቄ ቁጥር 34 እንሸጋገራለን። መርሐበን። ያው ሰላም ተላቀረቡም። አንድ ሰው ሰለፊይ ነህ ወይ ተብሎ ሲጠየቅ አዎ ብሎ ይመልሳል። ነገር ግን ከሆነ መርሐበን ኡስታዙን አይሰማም። አሚን ወያ ይሰማል። መርሐበን። ያው ትንሽ የኡስታዝ ሸበካ ይመስላል። ጠይብ አንድ ሰው ሰለፊይ ነህ ወይ ተብሎ ሲጠየቅ አዎ ብሎ ይመልሳል። ነገር ግን ከሁኔታው ሰለፊዮችን የሚገልጽ ነገር አያንጸባርቅም። ሲጠየቅ ኧረ አልሐምዱሊላህ ሰለፊይ ነኝ ብሎ በደስታ አለመግለጹ እኛ ሌላ ነገር እንድንጠረጥር አደረገን። ምክንያቱም አዎ ነኝ ብሎ ማለቱ ቅር የሚያስብል እና ኢኽዋን አቋም ያለው መሰለን። መጠራጠራችን ወንጀለኛ ያደርገናል ወይ? ጀዛኩሙላሁ ኸይረን ይላሉ። طيب خيرا آمين وإياك مرحبا እንደ ጥቅል ጠይብ ሰውየው ሰለፊ የሚሆንባቸው የሆኑ ተግባራቶች እንዳሉ እንዲሁም ኡሱሎች እንዳሉ የሚታወቅ የሆነ ነገር ነው። ከሜዳ ተነስቶ አንድ አካል ሰለፊ ሊሆን አይችልም ኢላ የሰለፊያ ኡሱሎችን ሲያነግብና እንዲሁም አምኖባቸው በተግባር ሲተገብራቸው ቢሆን እንጂ ማለት ነው። ያለበለዚያ ግን እንደዚሁ ሰለፊይ ነኝ ብሎ ስላለ አይሆንም። የሆነ አካል ሙስሊም ነኝ ብሎ ስላለ ሙስሊም እንደማይሆነው ሁሉ ማለት ነው። ለምሳሌ ያክል ሙናፊቆች እኛ ሙስሊሞች ነን ብለው ይሞግታሉ። ነገር ግን ሐቂቀተን ስንመለከት ግን ሙስሊሞች አይደሉም። ፊዛሂር ግን ኑስቢቱ ለሁም ልእስላም ኢስላምን ለእነርሱ ልናጸድቅ እንችላለን። ኑዓሚሉሁም ሙዓመለት ልሙስሊሚን ፊዛሂር ግልጽ በሆነ መልኩ ማለት ነው። ከሙስሊሞች ጋር የምናደርግ የሆነውን መስተጋብር ከእነርሱ ጋር ልናደርግ እንችላለን። ነዓም ሊአነሁም አظሀሩ ልእስላም ኢስላምን ወይም ምስልምና ሃይማኖትን ይፋና ግልጽ ስላደረጉ ማለት ነው። ጠይብ ኸይረን እና ግን የሞገተ በሙሉ ፊል ሐቂቃ የሞገተ የሆነ ነገር ይጸድቅለታል ማለት አይደለም፣ ኢላ በተግባር ሲገለጽ ቢሆን እንጂ ማለት ነው። እዚህ ጋርም ደግሞ ሰለፊይ ነኝ ብሎ ያለ የሆነ አካል እስከሆነ ድረስ ማለት ነው የሆነ ቅር የሚያሰኝ የሆነ ገጽታና ነጸብራቅ ቢኖርም እንኳን ማለት ነው ሰለፊይነቱን የሚጻረር የሆነ ነገር እስካልተመለከተን ድረስ ማለት ነው የቂነን ነዓም በጥርጣሬ ማለት ነው እይታ ሰውየውን መመልከት አያስፈልግም። ነገር ግን ከተግባሩ ስንነሳ ተግባሩ ሰለፊ እንዳልሆነ የሚጠቁሙ ወይም የሚያሳብቁ የሆኑ ነገራቶች ካሉ ተግባሩ ላይ ነው ታርጌት የምናደርገው። ካሉ የዛኔ ልንጠራጠር እንችላለን። ያ በሌለበት በሆነ ተጨባጭ ሰለፊ ነው ወይስ ምንድነው ተብሎ በሚጠየቅበት ጊዜ ጠይብ ሰለፊ ነኝ ብሎ በሚናገርበት ጊዜና ምላሽ በሚሰጥበት ጊዜ የሆነ ነገር ነዓም ቢታይ ከንግግሩ ማለት ነው ከተግባሩ ሳይሆን ከንግግሩ የሆነ ነገር ቢታይ ተጠራጠረው አይባልም በፍጹም። ተግባሩ ልትመለከት ትችላለህ። ተግባሩንም ደግሞ ተከታትለው ምናምን አይደለም። ናም እንደ ድንገት ታገኘዋለህ። ናም በእውነት ሰለፊ ያልሆነ አካል ከሆነ በተግባር ይገለጻልና ማለት ነው። ተግባሩን ስትመለከት ሰለፊ ካልሆነ ሰለፊ አይደለም፣ ከሆነ ደግሞ ማለት ነው በምላሱና በአንደበቱ የሚናገር የሆነው ንግግር ላይ ማለት ነው ክፍተት ተፈጥሯል ወይም ደግሞ አጠራጥሯል በሚል ስሌት በእርሱ ላይ ተንጠልጥለን ልንጠራጠረው አይገባም። ወላሁ አዕለም። እና በዚህ መልኩ መጠራጠሩ ተገቢ አይሆንም። መርሐበን ኡስታዝና ባረከላሁ ፊክ። ኢንሻአላህ ጥያቄ ቁጥር 35 አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ብለናል። አለይኩም ሰላም ወራህመቱላሂ ወበረካቱሁ። ጠይብ የኢኽዋኖች መስጂድ ዳዕዋ ተጋብዘን ዳዕዋ ብናደርግ ችግር አለው ወይ ይላሉ። ጠይብ እዚህ ጋርም ልማትና ጥፋት ይታያል። ለምሳሌ ያክል መሳጅዶች ላይ በብዛት የምናገኘው ማንን ነው? አላዋቂ የሆነውን አካል ነው። አላዋቂ የሆነውን አካል ማስተማር ደግሞ ዋጅባችን ነው፣ ግዴታችን ነው።
طيب خيرا الناس ጋር ይህ ግዴታና በመቀጠል ደግሞ የቢድዓ ባለቤቶች መስጂድ መሆኑ ቢማዕና በእነርሱ ቁጥጥር ስር ያለ የሆነ መስጂድ መሆኑ ደግሞ ጥፋትን የሚያመጣ የሆነ ነገር ሆኖ ይታያልና ስለዚህ እነኚህ ሁለት ነገራቶች ተጣረሱ ተጋጩ ማለት ነው። ልማትና ጥፋትን እናገናዝባለን። አመዛኝ የሆነው ልማቱ ከሆነ የዛኔ ልናደርገው እንችላለን። ናም በመቀጠልም ደግሞ አመዛኝ የሆነው ጥፋቱ ከሆነ ማለት ነው አናድርገው። ስለዚህ ጉዳይ ሼክ ዑበይድ ብን አብድላህ አልጃቢሪ ጂናየቱ ተመዩዕ በሰኘ በሆነው ሪሳላቸው ላይ አውስተዋል። ቢመዕና የሆነ መስጂድ ላይ ሂዶ የሚቆጣጠሩት የቢድዓ ሰዎች ሆነው ሳሉ ማለት ነው። ናም እነርሱ መስጂድ ላይ ሂዶ ትክክለኛ የሆነን አስተምሮ ማስተማርን በተመለከተ ማለት ነው። ለምሳሌ ያክል ሼክ ረቢዕ ራሱን ስንላቸው አክተርሱን ያለ ናም አልሐሱ አልመወዲ ወኢፍ የተሰኘ የሆነው ታላቸው ነው። ከፊት አቅርቻለሁ ማለት ነው። ሼክ ረቢዕ ራሳቸው ማለት ነው ሱፊያ ውስጥ ገብተው ሙሐደራ አድርገዋል፣ ምክርን ለግሰዋል። ናም ትክክለኛ አስተምሮ አስተምረዋል ሱፊያ መስጂድ ውስጥ ማለት ነው። ናም ኢኽዋንና ሱፊዮች ደግሞ አንጻራዊ በሆነ መልኩ ስንመለከት ሁለቱም የጥፋት ቡድኖች ናቸው ጋር ማለት ነው። በሆነ መልኩ ኢኽዋንዮች ይሻላሉ ከሱፊዮች ማለት ነው። እና ስለዚህ ሼክ ረቢዕ ይህንን ነገር አድርገውታል። ባይሆን ግን እና ጥፋትን ማገናዘብ ያስፈልጋል። የከፋ የሆነ ጥፋት የሚመጣ አናድርግ። ልማት የሚከሰት ከሆነ ደግሞ ልናደርገው አምር ቢልማዕሩፍ ወልሙንከር ዋጅባችን ስለሆነ ሀታ ቤተክርስቲያን ውስጥ ራሱ ማለት ነው ቢፈቅድልን መግባት ግብተን ማለት ነው መስበክ ማለት ነው ግዴታችን ነው። ምክንያቱም ሰዎችን ካሉበት ከሆኑ ጋር ተግባርና እንዲህ መጥፎ ተግባር ማውጣት ግዴታችን ስለሆነ ወላሁ አዕለም። ኸይረን ኡስታዛችን ጀዛከላሁ ኸይረን። ኢንሻአላህ ወደ ጥያቄ ቁጥር 36 እንሻገራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ብለው ይላል። መርሐበን ኡስታዝ፣ ሸበካ እየያዘህ ይመስላል። እየሰማኸኝ አይደለም? አሜን ወይያ عليكم السلام ورحمة الله وبركاته. أهوني يسمعني خيرا الشام. ዑዝር ቢልጀህል በተመለከተ ሼክ ፈውዛን ሐፊዘሁላህ ሁለት አቅዋል አላቸው። የሙስጠፋ ጀማዓዎች የሚመስላቸውን ነው ይዘው እየሮጡ ያሉት። ይህን በተመለከተ ምክር ብትለግሰን። ሼኹ ያሉትን ሰማኝ አይደለም? እስኪ እንደገና ግባ። እስኪ ኡስታዙ ነው ይወጣና እንደገና መግባት እንችል ከሆነ ሞክረው። እስኪ ግባን ውጣና። አሁን ይሰማኝ ይጠቅም። طيب መለስ ልበል እንግዲያውስ ተቋርጦብህ ከሆነ። ዑዝር ቢልጀህልን በተመለከተ ሼክ ፈውዛን ሐፊዘሁላህ ሁለት አቅዋል አላቸው። መርሐበን። የሙስጠፋ ጀማዓዎች የሚመስላቸውን ነው ይዘው እየሮጡ ያሉት። ይህን በተመለከተ ምክር ብትለግሰን። ሼኹ ያሉትን መተው እንደ ፊስቅ አድርገው የሚቆጥሩ ስላሉ ይላል። طيب خيرا ስለዚህ ጉዳይ ከማውራታችን በፊት ቅድሚያ መጀመሪያ ሙተቀዲሞች ምን ብለዋል በዚህ አጀንዳ ረገጥ የሚለውን ለምን አንመለከትም? በጣም የሚደንቀው ነገር እዚህ ሙተአኺሮች ጋር አምጥቶ ማለት ነው ጉዳዩን የሚያላትምና የሚያስተሳስር የሆነን አካል ንግግር ብቻ ይዞ መሮጡ ለምንድን ነው ይህ ሊሆን የሚገባው? ኢብኑ ተይሚያ ረሂመሁላሁ ተዓላ ኢማም ስለመሆኑ እጅግ የሚሰጥለት የሆነ ጉዳይ ነው አይደለም እንዴ? ናም ኢብኑ ተይሚያ ረሂመሁላሁ ተዓላ ስለዚህ ጉዳይ እንዳተተና እንዳወሳ ከዚህ በፊት ቀደም ሲል ማለት ነው አንስተናል።
ስለዚህ ኢብኑ ተይሚያ ረሂመሁላሁ ተዓላ እንዳላከፈረም ጭምር ማለት ነው። አዕያኖችን ራሱ ማለት ነው በግለሰብ ደረጃ እንዳላከፈረ በዘመኑ እስቲጋሳ ያደረጉ የሆኑ አካላቶች ብለውም ደግሞ ድርሰቶችን ሁሉ የደረሱ የጻፉ የሆኑ አካላቶችን እንዳላከፈረ የሚታወቅ የሆነ ነገር ሆኖ ሳለ ነዓም ፈውዛን እንዲህ ብለዋል ከዛ ወከዛ። ፈውዛን ሁለት ንግግር እንዳላቸው ይታወቃል። ናም በል እንደውም አንዳንዶች ምን ያደርጋሉ የፈውዛን ንግግር አንደኛው ሙጅመል ነው ሌላኛው ሙፈሰል ነውና ስለዚህ ይህመሉ አልሙጅመሉ አለል ሙፈሰሊ ብለው ማለት ነው በዚህ መልኩ ሐምል ያደረጉና ያብራሩ የሆኑ አካላቶች አሉ። አንደኛው ድፍን ንግግር ነው፣ ሌላኛው ደግሞ ድፍን የሆነ ንግግር አይደለም። ናም ግልጽ የሆነ ንግግር ነው። ዑዝር መስጠታቸውን በተመለከተ ማለት ነው በግልጽ ነው ሽርክ የሚፈጽም የሆነ አካል መሆኑ በትንታኔ ተነግሯቸው ማለት ነው። ናም ግልጽ የሆነ ንግግር ነው። በል ሁለት ንግግር አለ ማለት እንደውም አንችልም ብለው ያሉበት የሆነ አጋጣሚ አለ ከፊሎቹ ማለት ነው። አንድ ንግግር ነው ያለው፣ አንደኛው ሙጅመል ነው ሌላኛው ሙፈሰል ነው። ስለዚህ ሙጅመሉን በሙፈሰሉ እናብራራዋለን፣ ድፍን የሆነውን ማለት ነው ድፍን ባልሆነው ግልጽ በሆነው እናብራራዋለን። ስለዚህ ዑዝር ይሰጣሉ አልፈውዛን። ዑዝር አልሰጥም ያሉበት የሆነ አጋጣሚ የለም ብለው ማለት ነው። በዚህ መልኩም ጠይብ ሁለቶቹን ያስታረቁበትና ያስማሙበት የሆነ አጋጣሚ አለ። እንደው ሁለት ንግግር አላቸው ብለን እንበል፣ ችግር የለውም። አንደኛው ላይ ዑዝር ሰጥተዋል፣ ሌላኛው ላይ ዑዝር አልሰጡም ብለን እንበል። የፈውዛን ንግግር ነው አይደለም። ስለዚህ የዛኔ ምን እናደርጋለን እንተዋለን ማለት ነው። የሰው ንግግር መሆኑ የሚታወቅ የሆነ ነገር ነው። መዓ ጀላለቲና ለሁ ማለት ነው። ለእርሳቸው ያለን የሆነ ክብር የጸደቀ ከመሆኑ ጋር እናከብራቸዋለን። ናም ዓሊም ናቸው ሚነል ዑለማ። ባይሆን ግን እዚህ መስአላ ላይ ሁለት ንግግር ተናገሩና ንግግራቸውም ደግሞ የሚጣረስና የሚጋጭ ሆኗልና ስለዚህ ውድቅ ነው ብለን እንበል። ነገሩ ተቋጨ ማለት ነው። እኔም ሆንኩኝ በመቀጠል ዑዝር የሚሰጠው ማለት ነው አካልም ሆነ ዑዝር የማይሰጠው የሆነ አካል የእሳቸውን ንግግር አለማንሳት ነው የሚጠበቅበት ማለት ነው። ምክንያቱም ሁለት ንግግር አለን። እንደውም አንደኛው በዚህ ነጥብ ውስጥ ጠይብ ቢማዕና ዑዝር አልሰጥም ባይ የሆነ አካል እኔ የፈውዛንን ንግግር ለማስረጃነት አልገለግለውም ይላል። ዑዝር የማይሰጥ የሆነ አካል ሆኖ ሳለ ምክንያቱም ምንድነው ሁለት ንግግር ነው፣ አንዳንዱን የሚያፈርስ ሁለት ንግግር ነውና ስለዚህ እኔ ለማስረጃነት አልገለግለውም አላቀርበውም ፈውዛን እንዲህ ብለዋል ብዬ አልልም ብሎ ማለት ነው ያለበት አጋጣሚ አለ። ለምን በዚህ መልኩ አይያዝም ታዲያ ነገሩ? እና እንደ ጥቅል እነርሱ አንደኛውን ንግግር ሲይዙ እኛም አንደኛውን ንግግር ይዘን እናቀርባለን። ነገሩ እንዲህ ከሆነ ደግሞ ወደ እርቅ መምጣትና እንዲሁም ወደ አንድ ጎዳና መምጣት አንችልም። የተለያዩ ሁለት ቀውሎች በአንድ ነጥብ ላይ ስለሆነ ማለት ነው። እና ይህ ነው ያለው ነገር። ዞሮ ዞሮ በጥያቄ መልክም ሊነሳ የሚገባ የሆነ ነገር ነው ተብሎም አይታሰብም። ያን ያክል እንደ ጥቅል ይህ ነው ያለው ነገር። ወላሁ አዕለም። መርሐባን ኡስታዛችን ጀዛከላሁ ኸይረን። ኢንሻአላህ ወደ ጥያቄ ቁጥር 37 እንሻገራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ ይላል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። መርሳ አካባቢ ስላሉ ኢኽዋኖች ከተቻለ ቢነገር ወጣቶችን አቂዳ ከመቅራት አዘናግተዋል እና ወደፊት የነሱን አቅዋም እንደሚያንሸራሽሩ ግልጽ ነው ብለው ይላል። طيب خيرا እኛ መርሳ አካባቢ ላይ ያሉ የሆኑ ኢኽዋኖችን አናውቃቸውም። እኔ በራሴ አላውቅም። ዞሮ ዞሮ እንደ ጥቅል ግን ኢኽዋን የተሰኘ የሆነ ቡድን ማለት ነው አልኢኽዋንያ የተሰኘ የሆነ ቡድን መጥፎ የሆነ ቡድን ነው፣ የጥመት ቡድን ነው። ከዑለማዎች አቅጣጫ የጥመት ቡድን በመሆኑ ተፈርጇል። ከአልፈውዛን አቅጣጫ ከእርሳቸው በፊት ደግሞ ከእብኑ ባዝ ረሂመሁላሁ ተዓላ አቅጣጫ የጥመት ቡድን መሆኑ እንዲሁም ከ72ቶቹ ከጥመት ቡድኖች የሚመደብ ስለመሆኑ ከዚህ በፊትም አንስተናልና ይህ ግልጽ የሆነ ነገር ነው። ስለዚህ ኢኽዋን የተሰኘ የሆነውን ቡድን እንደ ጥቅል በእጅጉ ነው ልንጠነቀቀው ማለት ነው ግድ ነው የሚሆነው። ከዚያ ውጭ ግን መርሳ ላይ ያሉትን በተመለከተ የማውቀው ታሪክ ስለሌለኝ እዚህ ጋር የተወራ የሆነውን ወሬ መሰረት በማድረግም ላወራ አልደፍረም። ናም አንዳንድ ጊዜ ንግግሮች ሊለጠጡ ይችላሉ፣ እውነታዎች ሊለጠጡ ይችላሉ፣ የምናውቀው ታሪክ ስለሌለን ማለት ነው። እዚህ ጋር የሰፈረውን መሰረት አድርገን ብቻ አንናገርም። እንደ ጥቅል ግን አልኢኽዋን የተሰኘ የሆነው ቡድን ማለት ነው መጥፎ የሆነ ቡድን ነው፣ የጥመት ቡድን ነው። ጥንቃቄ ማድረግ ከርሱ ግድ ነው የሚሆነው። ወላሁ አዕለም። መርሐባን ኡስታዛችን ጀዛከላሁ ኸይረን። ኢንሻአላህ ወደ ጥያቄ ቁጥር 38 እንሻገራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ ይላል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባን። እኔ ቁርአንን በተጅዊድ አልቀራሁም፣ ግን አልሐምዱሊላህ የአቂዳና የመንሃጅ ኩቱቦችን ቀርቻለሁ እና በምኖርበት አካባቢ መድረሳ ላይ እንዲያግዛቸው ጠይቀውኛል። እኔ ደግሞ ብቃቱ የለኝም ለማስተማር ስላቸው ከአንተ የተሻለ እስከሚገኝ እያሉኝ ነው እና ገብቼ ባስተምር ችግር ይኖረዋልን ወይስ ይኖረዋል ወይ ይላል።
طيب የሚያስተምረው ተጅዊድን ከሆነ የማያውቅ መሆኑን ራሱ እያጸደቀና እያረጋገጠ ስለሆነ ማለት ነው። እንዴት አድርገው ምንድን ነው የሚያስተምራቸው? ምንም ነገር ማስተማር አይችልም። ምክንያቱም እርሱ ራሱ አልተማረማ። የተማረ ሲሆን ነው ማስተማር የሚችለውና። ነገር ግን ከተጅዊድ ውጭ ከሆነ ኢትቃን ያደረጋቸው የሆኑ የትምህርት ዘርፎች ካሉ እርሱ ማለት ነው በእጅጉኑ በአእምሮ ውስጥ ያሰረጻቸውና ያሳመራቸው የሆኑ የትምህርት ዘርፎች ካሉ እነኛን በማስተማር ሊያግዛቸው ይችላል። ከዚያ ውጭ ግን ተጅዊድን አስመልክቶ ከሆነ አላውቅም ብሎ እያለ ስለሆነ ማስተማር አይችልም። አያውቅማ፣ ሲያውቅ ነው ማስተማር የሚችለው። ወላሁ አዕለም። መርሐባን ኡስታዛችን ጀዛከላሁ ኸይረን። ኢንሻአላህ ወደ ጥያቄ ቁጥር 39 አሰላሙ አለይኩም ወራህመቱላሂ ወበረካቱ ይላል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። طيب የኔ ጥያቄ ሙስጠፋ ዑዝር ቢልጀህል አለ የሚል ሰው ጋር መስጂድ መስራት አይቻልም ይላል። ድምፁንም ሰምቼዋለሁ። ስለዚህ ነገር ምን ትለናለህ ይላል። ይህ ጃህል ነው። ጃህሉን ትርፍ ነው። እንደዚህ አይነት ወሬ ንጹህ የሆነ ጅህልናና መሀይምነት ነው። መሀይምነት የወለደው የሆነ ሁክምና ብይን ነው። ናም ምክንያቱም ኢብኑ ባዝ ረሂመሁላሁ ተዓላ ከኢብኑ ዑሰይሚን ጋር የተለያየ የሆነ አቋም ከማንጸባረቃቸው ጋር ጭምር ማለት ነው በዚህ ረገድ በዚህ ነጥብ ረገድ ዑዝር ቢልጀህል ፊ ሽርኪል አክበር አለ ይላሉ ኢብኑ ዑሰይሚን። በመቀጠል ደግሞ አልጠይብ ኢብኑ ባዝ ረሂመሁላሁ ተዓላ የለም ብለው ይላሉ። ነገር ግን አብረው ሲንቀሳቀሱ ነበር። አብረውም እንደዚሁ ፈትዋ ይሰጡም ነበር። የሚታወቅ የሆነ ነገር ነው። ስለዚህ መስጂድ ግንባታንም በተመለከተ ማለት ነው አንዱ ካንዱ የከለከለበት አጋጣሚ የለም። አንዳንዱን አላከፈረም እና በዚህ ነጥብ ረገድ ማለት ነው። ስለዚህ እንደዚህ አይነቱ ጉዳይ ጅህልና የወለደው የሆነ ጉዳይ እንጂ ማለት ነው ዒልም የወለደው የሆነ ነገር አይደለም። ወላሁ አዕለም። መርሐበን ኢንሻአላህ ጀዛከላሁ ኸይረን። ኡስታዛችን ወደ ጥያቄ ቁጥር 40 እንሻገራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ ይላል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐበን የኔ ጥያቄ እኔ በሙስጠፋ ነበር የምከታተለው እና ባለቤቴ በዛ እንዳትገቢ ብሎ ከለከለኝ። እኔም ትንሽ ተጨቃጨቅኩት እና መጨረሻ ላይ እሺ አልኩት። ይሄ እንዴት ይታያል? ጀዛኩሙላሁ ኸይረን አላህ ይጠብቅህ ይላል። አሚን ወኢያኩም። ምኑ ነው እንዴት የሚታየው የሚል ጥያቄ ያስነሳል ጥያቄው ማለት ነው። አሁን እዚህ ጋር ተከልክላ ከሆነ ጥሩ እና መልካም የሆነን ተግባር ነው የተገበረችው። እንዴት ይታያልም አይባልም። ምክንያቱም ሰውየው ብልሹ የሆነን አመለካከት የሚያራምድ የሆነ አካል ከመሆኑ አንጻር ማለት ነው። መልካም የሆነን ተግባር ተግብረሻል ብለን የምንለው ጀዛኪላሁ ኸይረን ወባረከላሁ ፊኪ፣ ጥሩና መልካም የሆነን ተግባር ተግብረሻል። ባልሽም ደግሞ የሰጠሽ የሆነ አቅጣጫ ትክክለኛ የሆነ የሚመሰገን የሆነ አቅጣጫ ነው ብለን የምንመልሰው። ከዚያ ውጭ ግን ከባሏ ጋር መከራከሯን በተመለከተ ባለማወቅ እስከሆነ ድረስ ማለት ነው ይህን ክርክር ያደረገችው ማለት ነው የተሟገተችው የሀቅ ሰው መስሏት ማለት ነው እየተከራከረችለት የሆነች ከሆነ ማለት ነው ምንም አይነት ተጠያቂነት አይኖርም። ምክንያቱም አለማወቅ ያለ ከመሆኑ ጋር ወላሁ አዕለም። መርሐበን ኡስታዛችን ጀዛከላሁ ኸይረን። ኢንሻአላህ ወደ ጥያቄ ቁጥር 41 እንሻገራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ ይላል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐበን ጥያቄው በትልቅ ሹብሃ እየተጠመደ ነው ያለው ህዝቡ፣ እሱም ኢብን መስዑዶች ናቸው። ምክንያቱ መቼ ነው ሁክም የሚሰጠው በእነሱ ላይ? ከኢኽዋኖች ጋር እጅና ጓንት ሆነዋል። ስራቸውም ፈርቅ የለውም፣ አንድ ናቸው። ስለዚህ ወይ ሁጃ አድርሱና ሁክም ፍረዱ። ምንም በሰው ላይ ሁክም መስጠት ቢከብድም ሰው ፊትና ነው የሆነበት ወይም የማይባሉበትን ምክንያት ይብራራ በደንብ ባረከላሁ ፊኩም ይላል። ጠይብ ኸይረን። ሰው ፈተና የሆነበት የሚያጠብቀው የሚሆነውም አካል ያለ ቦታው እያጠበቀ ወሰን የሚተላለፍ የሆነውም አካል ፈተናም ጭምር ነው። እዚህኛው ላይ ብቻ ለምን መንጠልጠል አስፈለገ? ናም እነኚኞቹ እንደውም ምክንያታቸውን እያቀረቡ ነው ያሉት። ከኢኽዋን ጋር አብሮ ማለት ነው አልፎ አልፎ የሚንቀሳቀሱት የሆነ እንቅስቃሴ ይኖራል። ያም ደግሞ ضرورة ሙሊሐ አስገድዶን ቢሆን እንጂ እያሉም የተናገሩበት አጋጣሚ እንዳለ ከሼክ ኢልያስ አህመድ አቅጣጫ ሰምተናል አድምጠናል እንጂ ለضرورة እንጂ እኛ በእንደዚህ አይነት ነገር ውስጥ የገባ ነው ከضرورة ውጭ في حالة الاختيار ሆነን አይደለም ጥፋቶችን ለመመከትና ለመከላከል እንጂ ማለት ነው በእንደዚህ አይነት ጉዳይ ውስጥ አልገባንም ብሎ በይፋ ተናግሯል።
ስለዚህ በዚህ መልኩ ምክንያቱን ያቀረበ የሆነን አካል ማለት ነው በምን መልኩ እንክሰሰው? ነገር ግን ያጠፉት የሆኑትን ጥፋት እነዚያኞቹ ማለት ነው ወሰን ተላላፊ የሆነ ቡድን ያጠፋ የሆነውን ጥፋት በተመለከተ ማለት ነው ያመጣቸው የሆኑ አዳዲስ መርሆችን በተመለከተ ማለት ነው ዝም ተብሎ እዚህኛው ላይ ብቻ ትኩረት ማድረግ ምን አስፈለገ ነው? ወይስ ደግሞ ወሰን መተላለፍ ችግር የለውም? ናም ወሰን መተላለፍ ያለ ቦታው ማጥበቅ የሰኝ የሆነ ጉዳይ ችግር የለውም። ማላላቱ ብቻ ነው ወይም አላላ የተባለ የሆነው አካል ማለት ነው ብቻ ነው ሊወቀስ የሚገባው? እንዲሁም ችግር አምጥቷል እንዲሁም አዲስ ነገር አምጥቷል ሊባል የሚገባው? ዘመቻው ከተከናወነም ሁለቱም ቡድን ላይ መከናወን መቻል አለበት እንጂ አንደኛው ቡድን ላይ ብቻ ያነጣጠረ መሆን ያለበትም። በል እንደውም ቅድሚያ እንደውም ዘመቻው መከናወን ያለበት ተጠሩፍ ላይ የወደቀ የሆነን አካል በተመለከተ መሆን መቻል አለበት። ምክንያቱም ለመጀመሪያ ጊዜ ነዓም በኢስላም ታሪክ አፈንግጠው የወጡ የሆኑ የጥመት ቡድኖች የቢድዓ ቡድኖች ኸዋሪጆች ናቸው። እንደሚታወቀው እነኚህ ኸዋሪጆችም ደግሞ አፈንግጠው ሲወጡ ወሰን መተላለፍን መሰረት አድርገው እንጂ አግራርተው አይደለም። ይህ የሚታወቅ የሆነ ነገር ነው። الرسول عليه الصلاة والسلام ደግሞ ኪላቡ አህሊ ናር ብለው እስከተናገሩላቸው ድረስ እነርሱን በተመለከተ ማለት ነው እስከተናገሩ ድረስ ኪላቡ አህሊ ናር ናም ሸሩ ልቀቲሊ አው ሸሩ ልቀቲሊ ተሕተ አዲም ሰማ እያሉ በዚህ መልኩ እስከተናገሩ ድረስ الرسول عليه الصلاة والسلام فأينما لقيتموهم فقتلوهم فإن في قتلهم أجرا لمن قتلهم يوم القيامة እያሉ በዚህ መልኩ እስከተናገሩ ድረስ ያለ ቦታው አጥባቂ የሆነን አካል ነው በዚህ መልኩ የተናገሩት الرسول عليه الصلاة والسلام። ማግራራትንም ደግሞ ቢአልሙቃቢል እንቃወማለን። ናም ያለ ቦታው ማግራራት ይሰኙ። ግን እነኚህ ሰዎች በእውነት አግራርተዋል ወይስ እንዴት ነው የሚለውን በተመለከተ ከራሳቸው አንደበት እየሰማን ያለ ነው። እኛ አግራርተን አይደለም። ነገሩን እንደዚሁ የምንተወው ከሆነ የከፋ የሆነ ችግር ይከሰታል በሚል እሳቦት ነው ብለው ማለት ነው በዚህ መልኩ እየተጓዝን ነው የሚሉት እንጂ ከአቂዳም አንፃር ከመንሃጅም አንፃር ናም አብረን እየተንቀሳቀስን ካለናቸው ከሆኑ አካላቶች ጋር አንድ ሆነን ተደምረን በፍጹም አይደለም እያለ ሼክ ኢልያስ አህመድ እንደተናገረ የሚታወቅ የሆነ ነገር ነው። ስለዚህ ነገሩ እንዲህ ከሆነ እረጋጋለሁ ማለት ነው። ፍርድ ለመስጠት አልቸኩልም ማለት ነው። እንደዚህ አይነት ነገር እያለ እንዴት አድርጌ ነው ፍርድ የምሰጠው? ወደዚህኛው ቡድን ስትመጣ ግን ማለት ነው የሚያቀርቡት የሆነ ምክንያት አለ ለማለትም ያስቸግራል። ካቀረቡም ደግሞ ምክንያት ማለት ነው እዚህ ግባ የማይባል የሆነ ምክንያት ነው። ጀርህ ወተዕዲልን በተመለከተ ኢጅቲሃድ አይገባበትም። አዲስ ምን ሊሆን ነው? አዲስ መጤ የሆነ ተግባር ሊሆን ነው። አዲስ መጤ የሆነ ቃኢዳ ሊሆን ነው። ሰለፎች ካስቀመጡት ከሆነ ቃኢዳ አንፃር ስንመለከት ማለት ነው አዲስ ነገር ነው። ይህ አትርሚዚ ረሂመሁላሁ ተዓላ የተናገረው ነገር አለ። ወደፊት ምናልባት ልናነበው እንችላለን ኢንሻአላህ። ከዚህ ጋር ተያይዞ ሌላ ጥያቄ ማለት ነው ከመነጨ ማለት ነው እና እንደ ጥቅል ፈተና የሆኑት ጠያቂው በጠየቀው በሆነው መሰረት ማለት ነው ፈተና የሆኑት እንደውም እነኚህኞቹ ያለ ቦታው የሚያጠብቁ የሆኑ አካላቶች ናቸው እንጂ እነኚህኞቹ እኔ ዘንድ ማለት ነው ፈተናዎች ናቸው ብዬ አልልም። ምክንያቱም የምንፈጽም የሆነውን ተግባር እየፈጸምን ያለነው እኛ መርጠንና ወደነው ማለት ነው አይደለም ብለው እያሉ ከመሆኑ አንፃር ማለት ነው። ይህን ያለው ነገር ወላሁ አዕለም። በመቀጠል አፎን ከዚሁ ጋር ተያይዞ ሁክም ሰጥታችሁ አንገላገልም እንደ የሚባለው ጉዳይ ሁክም መስጠት የሰኝ የሆነ ጉዳይ ከጠረጴዛ በብርጭቆ የተቀዳ የሆነን ውሃ ብድግ አድርጎ መጠጣት እንደዚያ የቀለለ አይደለም። ሁክም መስጠት ብሎ ማለት ከባድ የሆነ ጉዳይ ነው። ከሱና ዳኢራና ክልል ሰዎችን ማስወጣት ከባድ የሆነ ጉዳይ ነው። ምክንያቱም አልኸላል አሕመድ ብን ሃሩን የሰኘ የሆነው አቡበክር አልኸላል እሱና በሰኘ በሆነው ኪታቡ ዘግቧል። አን ባዕድ አሰለፍ ኢኽራጁ ናስ ሚነ ሱነቲ ሸዲድ። በመቀጠልም ደግሞ አልኢማም አዳሪሚ ረሂመሁላሁ ተዓላ እርሱም እንደዚሁ የዋሳው የሆነ ንግግር አለ። ናም ቢድዓ ላይ የወደቀ የሆነ አካል ማለት ነው በቢድዓ የተገለጸ የሆነ አካል ሰይኡል ሓሊ ፊ አዝሁሪ ልሙስሊሚን እያለ የተናገረበት አጋጣሚ አለ። ፈላ ተዕጀሉ ቢልቢድዓቲ አይ ቢወስፊ ናስ ቢልቢድዓ ማለት ነው ሰዎችን በቢድዓ በመግለጽ አትቻኮሉ እያለ ማለት ነው። አዳሪሚ ረሂመሁላሁ ተዓላ 280ኛው ዓመተ ሂጅራ ላይ የሞተ የሆነ ኢማም ነው። 200 ላይ ተወልዶ 280ኛው ላይ የቀደምቶች በዚህ መልኩ ነው የሚናገሩት። ስለዚህ ከዚህ አንፃር እኛ እንረጋጋለን አንቸኩልም። ሐታ ይህንኛው ሙተጠሪፍ የሆነውን ቡድን እኮ ተብዲዕ አላደረግንም እኮ እኛ ናም አዳዲስ ነገርን ያመጣ ከመሆኑ ጋር ያ ቡድን ተብዲዕ አላደረግንም እኮ። መረጋጋት አለብን፣ መቸኮል የለብንም በእንደዚህ አይነት ጉዳይ ላይ ናም በማለት ማለት ነው። ዋضح ነው ኢንሻአላህ። ይህ ነው ያለው ነገር። مرحبا استاذችን جزاك الله خيرا ኢንሻአላህ ወደ ጥያቄ ቁጥር 42 እንሻገራለን። አንድ ሰው ስለ መርከዝ ኢብኑ መስዑድ ምን አይነት አቋም መያዝ አለበት ይላሉ?
ከዚህ በፊት ተናግረናል። አሁንም አንስቻለሁኝ ምን አይነት አቋም መያዝ እንዳለበት ማለት ነው። እኔ ተብዲዕ አላደርግም ብያለሁኝ። ተብዲዕ አላደርግም። ሆኖም ግን የሚያጠፉት የሆነ ጥፋት ሊኖር ይችላል። ጥፋትን አስመልክተው ደግሞ እንቃወማለን። እኛም እንደዚሁ ልናጠፋ እንችላለን። ተቃዋሚ ጠይብ ሌላ አካል ሊኖር ይችላል። ሊቃወመን ግድ ነው የሚሆነው ካጠፋን ማለት ነው። አለቀ። ይህን ያለው ነገር አቋማችን ይህ ነው ሊሆን የሚገባው። ጥፋት ያጠፋ የሆነን አካል ከብን መስዑዶችም ሆነ ከብን መስዑዶችም ውጭም ያለ የሆነ አካልም ቢሆን ማለት ነው እንቃወማለን። ጥፋት መሆኑ ግን ከተረጋገጠ ባይሆን አለቀ። ከዚህ ውጭ ሌላ አቋም ምንድን ነው የሚኖረን? ናም ወላሁ አዕለም። መርሐበን ኡስታዛችን ጀዛከላሁ ኸይረን። ኢንሻአላህ ወደ ጥያቄ ቁጥር መርሐባ ጠይብ ኸይረን። ይህንን ስል ተብዲዕ ያደረገ የሆነ አካል ማድረግ የለበትም ብዬ ማለት ነው እየተቃወምኩኝ እንዳልሆነ ግልጽና ግልጽ ነው። ይህ ብሎ ማለት ከዚህ በፊትም ተናግረናል። ለምን ተብዲዕ አደረግክ አንተ ብለን እኛ እርሱ ጋር አንጣላም። ወደ አላህ እቀርባለሁኝ ማስረጃ አለኝ ሁጃ አለኝ ተብዲዕ በማድረግ ላይ ብሎ ካለ እሱ ጋር እኛ ትግያ አንገጥምም፣ ተካራም አንፈጥርም። ማስረጃ አለኝ ካለ ሊያደርግ ይችላል። አላህ ዘንድ ያዋጣኛል ብሎ ካለ ማለት ነው ትክክል ከሆነ አላህ አጅር ይሰጠዋል። ትክክል ካልሆነ ደግሞ አላሁ ስብሓነሁ ወተዓላ ከእርሱ ጋር የሚያደርግ የሆነው መስተጋብር ያደርጋል ማለት ነው። ይህን ያለው ነገር ናም። መርሐባን ኡስታዛችን ኢንሻአላህ ወደ ጥያቄ ቁጥር 43 እንሻገራለን። ሆኖም ያው ሳይነሳልን የሚል ነገር እንዳይከሰት ከማሰብ አንፃር ያው ላንሳው። ምክንያቱም የሚወሳው የሆነው አካል ቀደም ብለህ ስለተናገርክ ስለሱ ግን ጽሑፉን ላንብብላቸው ኢንሻአላህ። ስለ አቡ ኒብራስ ስህተት በስርዓት ቢነገር ወደ ሱና በጣም የቀረበ ስለሚመስል ብለው ይላሉ። እናም ሼኽ ፈውዛን ለምን ሁለት አቅዋል ኖራቸው ቢብራራ ይላሉ። ይህ እንግዲህ መጠየቅ ያለበት ሷሂቡ አልቀውለይን ነው አይደለም? የሁለቶቹ ንግግር ባለቤት የሆኑት አልፈውዛን እርሳቸው ናቸው መጠየቅ ያለባቸው። ለምን ሁለት ንግግር ኖራችሁ ብለው ማለት ነው መጠየቅ ያለበት እርሳቸውን ነው። እኔ ንግግሩ ባለቤት ስላልሆንኩኝ ማለት ነው። በሁለተኛ ደረጃ ደግሞ ከዚህ በፊት ቀደም ሲል የዳሰስን የሆነ ጉዳይ ነው። ናም ስህተቶቹ ተነግረዋል። ናም ከስህተት ወደ ስህተት ማለት ነው የሚዘዋወር የሆነ አካል ነው። ጀምዕያ ከተሰኘ ከሆነ ጀምዕያን ተብዲዕ ከማድረግ ስህተት በዚያ ላይ ይህም ብቻ አይደለም እኮ ወላ እና በራ በእርሷ ላይ ከመመስረት ስህተት ወደ ዑዝር ቢልጀህል ፊ ሽርክ አልአክበር ወደዚህ ማለት ነው መጥቶ እንደዚሁ ወላ እና በራ በል እንደውም ተክፊር ማክፈር ደረጃ ላይ ማለት ነው አዲርን ማክፈር ደረጃ ላይ የደረሰበት የሆነ ተጨባጭ አለ። ይህ እንደዚህ አይነቱ ጉዳይ በፍጹም የዑለማዎች ጎዳናና ጉዞ አይደለም። ተጨባጩም ይመሰክራል። ቅድም ላይ ለማንሳት እንደሞከርኩት ማለት ነው። ናም በንግግርም ደረጃ ደግሞ በዚህ መልኩ አልተናገሩም እና አህሉል ዒልም አልሙዕተበሩን የሰኙት የሆኑት አካላቶች ወላሁ አዕለም። መርሐበን ኡስታዝና ባረከላሁ ፊክ። ኢንሻአላህ ወደ ጥያቄ ቁጥር 44 እንሻገራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ ጀዛኩሙላሁ ኸይረን ኡስታዝ ይላል። አሚን ወኢያኩም መርሐባ። طيب አንድ ሰው በሽርክ ላይ ኑሮ ሳለ ዑዝር ተሰጥቶት ካልከፈረ ሲሞት ለሱ ዱዓ ማድረግ እና በሱ ላይ መስገድ ይቻላል ወይ ይላል። ናም ኢብኑ ዑሰይሚን ረሂመሁላሁ ተዓላ ይቻላል ብለው ማለት ነው ፈትዋ ሰጥተዋል። በዚህ ጉዳይ ላይ ሙስሊምን ብለን እንሰይመዋለን። ኑዓሚሉሁ ሙዓመለተል ሙስሊሚን ከሙስሊሞች ጋር የምናደርግ የሆነውን መስተጋብር ከእርሱ ጋር እናደርጋለን ብለዋል። ይህ ብሎ ማለት ምን ማለት ነው? ቢማዕና ሲሞት ማለት ነው ይሰገድበታል፣ እንዲሁም ደግሞ ይከፈናልም። በመቀጠልም ደግሞ ፊ መቃብሪል ሙስሊሚን ይቀበራልም። እንዲሁም ጠይብ ዩረቱ አይ ባዕደ መውቲሂ ማለት ነው ይወረሳል ኢላ አኺሪሂ ማለት ነው። ወተዕተዱ እምረአቱሁ ኢንካነ ለሁ እምረአ ባለቤትና ሚስት ያለ የሆነ አካልም ከሆነ ደግሞ ሚስቱ እንደዚሁ ዒዳ ማለት ነው ትቆጥራለች። ናም ባል ሲሞት ማለት ነው 4 ወር ከ10 ቀን ድረስ ማለት ነው ዒዳዋን ትቆጥራለች ኢላ አኺሪሂ። ማንኛውም ሙስሊም የሆነ አካል የሚደረግ የሆነ መስተጋብር ከእርሱ ጋር ይደረጋል። ሊአነሁ ጃሂሉን ቢማ ወቀዐ ፊሂ ሚነ ሽርክ ናም የወደቀበት የሆነውን ሽርክ በተመለከተ አያውቅማ። የማያውቅ የሆነ አካል ነው። የረሱል ዓለይሂ ሰላቱ ወሰላም አስተምህሮ ተደርጎ ነው የተሰጠው። ኢዘ እሽተደት ዓለይኩሙል ኡሙር ፈዓለይኩም ቢአስሓቢል ቁቡር ተብሎ ማለት ነው። አረሱሉ ዓለይሂ ሰላቱ ወሰላም በዚህ መልኩ ተናግረዋል። ነገራቶች በእናንተ ላይ በሚውሰበሰቡ ጊዜ አደራ እንዲሁም ግድ ነው አጥብቃችሁ ልትይዙ የመቃብር ባለቤቶችን እነርሱን ተማጸኑ ብለው አረሱሉ ዓለይሂ ሰላቱ ወሰላም ተናግረዋል ተብሎ ለአላዋቂው ማህበረሰብ
ከባዕዱ ሱፊያ አቅጣጫ ይሰበካልና ማለት ነው። ይህን መሰረት በማድረግ ሌሎችንም እነሱ የሚያነሷቸው የሆኑ በርካታ የሆኑ ውዥንብሮች አሉ። ምናልባት ዛሬ በድር አንሰጥም ባይ የሆኑ አካላቶች እነኛ ውዥንብሮች ቢቀርቡላቸው መመለስ ሊሳናቸው በሚችልበት በሆነ መልኩ ማለት ነው በርካታ የሆኑ ውዥንብሮች አሉ። እነኛን ውዥንብሮች መመለስ ሊሳናቸው ሊንተባተቡበት የሚችል የሆነ በል ከናካቴው ሊመልሱት የማይችሉ የሆነ ማለት ነው ውዥንብሮች ይነሳሉ። ከነሱ አቅጣጫ ማለት ነው፣ ከሌሎችም አቅጣጫ እንደዚሁ ማለት ነው። እና ዛሬ አህባሾች የሚያነሱት የሆነ ውዥንብር ከዚያ እየተቀዳ ነው ብዬ ከዚህ በፊትም አንስቻለሁ። ይህ ሆኖ ሳለ መስአላ ዛሂራ ይልሃል፣ ግልጽ የሆነ መስአላ ነው ይልሃል። ያ አኺ አንተ ራሱ ብትጠየቅ ስለ መስአላው ማለት ነው ውዥንብሮችን ቢያነሳልህ አህባሽ የሆነ አካል ከሱብኪ ወስዶ ማለት ነው ልትደናበር ሁሉ ትችላለህ። ናም ፈከይፈ የኩኑ ዛሂረን ሊልዓመቲ ተራ ለሆኑ ማህበረሰብ እንዴት ነው ታዲያ ዛሂር ሊሆን የሚችለው መስአላው? እና እንደ ጥቅል ዞሮ ዞሮ መስአላ ዛሂራ ብለው ማለት ነው በዚህ መልኩ የተጓዙ የሆኑ አካላቶች ናቸው። እንደ ጥቅል ያለው ጉዳይ ይህን ይመስላል። ወላሁ አዕለም። መርሐባን ኡስታዛችን ጀዛከላሁ ኸይራን። ኢንሻአላህ ወደ ጥያቄ ቁጥር 45 እንሸጋገራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ ይላል። አለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባን ኡስታዝ፣ የሱና ሰዎች በቀላል መሳላ እየተበታተኑ ነው ያለው። ለምን ተወያይታችሁ ችግሩን አትፈቱልንም? የሱና ሰዎች በተከፋፈሉ ቁጥር የጥመት አንጃዎች እየተደሰቱና እየተሳለቁ ነው ያለው ብለው ይላሉ። መርሐባ። ስለዚህ ይህን ጉዳይ በጥያቄ መልክ ይህ ጉዳይ በጥያቄ መልክ ሊቀርብለት የሚገባው እኮ መበታተንን ታርጌቱ አድርጎ የተነሳ የሆነ አካል ነው። እኛ እኮ እንበታተን ብለን አልተነሳንም። አዲስንም ነገር አምጥተን የመበታተኛ እርስና አጀንዳም አላደረግንም። ናም አዲስ ነገር ያመጡት እነርሱ ናቸው። ከዚህ በፊትም ስለዚህ ጉዳይ አስርጫለሁኝ አስፈራለሁኝ። ናም ጠይብ መስአላ ኢጅቲሃድያ ነው አይደለም፣ ወይም ደግሞ ኢጅቲሃድን የሚያስተናግድ የሆነ ነጥብ ነው አይደለም። ማንኛው ጠይብ አልጀርህ ወተዕዲል የሰኝ የሆነ ጉዳይ እነርሱ ናቸው ያነሱት። ይሄን እኛ አላነሳንም በፍጹም። ኢጅቲሃድን ያስተናግደለው ይገባበታል። ኢጅቲሃድ የሚገባበት የሆነ ሱራና ይዘትና ቅርጽ አለው ብለን በማለታችን ሙብተዲዓዎች ናቸው ተባል። ከሱና ዳኢራና ክልል ተሰናበትን፣ አለቀ። ስለዚህ ልዩነት የፈጠረው ማን ነው? ይህ አካል ነው ማለት ነው። ስለዚህ እኛ እንዴት እንጠየቃለን ስለዚህ ጉዳይ? ውይይትን በተመለከተ በተደጋጋሚ ጥሪ አድርገናል። ከአንደኛቸው ጋርም ደግሞ ውይይት አድርገናል። ከዚህ በፊት 2 ወር አቅራቢያ የወሰደ የሆነ ውይይት ማለት ነው አድርገናል። ረዥም የሆነ ንግግር ነውና ቢማዕና በርካታ የሆኑ ሪከርዶች እና ቮይሶች አሉ። እነኛን ማድመጥ ምናልባት ሊከብድ ይችላል። ያደመጠና የተከታተለ የሆነ አካል የቆየ ነው። ጠይብ ሐቅ ማን ዘንድ እንዳለ በቀላሉ መረዳት ይችላል። እና እንደ ጥቅል ውይይትም አድርገናል። አሁንም ቢሆን በራችን ለውይይት ክፍት ነው። ናም ባይሆን ግን ውይይቱ ከሰብ ከሸትም አይ ስድብና ከዘለፋ ከመሳሰሉ ከሆኑ ነገራቶች የጸዳና ነፃ ሆኖ ሳለ ዒልምን መለዋወጥን መሰረት ያደረገ የሆነ ውይይት ከሆነ ከማንም ጋር ማለት ነው በራችን ክፍት ይሆናል። ስድብንም የሚመርጥ የሆነ አካል ካለ እናስተናግደዋለን፣ ችግር የለውም። ስድቡን እንሸከማለን። ናም በቻልነው አቅም ደግሞ ማስረጃን ልናቀብለው ማለት ነው ጥረት እናደርጋለን። ይህ ነው ያለው ነገር። መርሐባን ኡስታዛችን ጀዛከላሁ ኸይረን። ኢንሻአላህ የመጨረሻ ጥያቄ ነው የሚሆነው። ወደ ጥያቄ ቁጥር 46 እንሻገራለን። አንድ ሰው ከ10 የእስልምና አፍራሽ ነገሮች የተወሰኑትን ቢፈጽም ወይም ሲፈጽም ብናየው ከፍሯል፣ ከእስልምና ወጥቷል ማለት አንችልም ምን ይላሉ? طيب خيرا. بعدما أقيمت عليه الحجة وتوفرت الشروط وانتفت الموانع كهنا نعم የዛኔን አስወጣለን እንጂ አንዱን ራሱ ቢፈጽም አይደለም 2-3 ይቅርና አንዱን ራሱ ቢፈጽም ማለት ነው ናቂድ ሚን ነዋቂድ ኢስላም የዛኔ ከኢስላም ዳኢራና ክልል ይወጣል። ባይሆን ግን ማስረጃ ከተቋቋመበት ግልጽ ሆኖለት ኢብኑ ተይሚያ ረሂመሁላሁ ተዓላ እንደተናገረው ቀደም ሲል አሳልፈናል፣ አንብቤዋለሁኝ። መጅሙዑል ፈታዋ ላይ ያሰፈረ የሆነውን ንግግር ማለት ነው። نعم ولكن لغلبة الجهل وقلة العلم بآثار الرسالة لم يمكن ተክፊሩሁም ብሎ በዚህ መልኩ እንደተናገረው ኢብኑ ተይሚያ ረሂመሁላህ ቀደም ሲል አሳልፈናል። ናም ለም ዩምኪን ተክፊሩሁም ብሎ እንደተናገረ፣ ነገር ግን የምናከፍረው መቼ እንደሆነ ደግሞ ሲናገር ምን አለ? ሚን ባዕድ ማ ተበየነ ለሁል ሁዳ ብሎ ማለት ነው። ለእርሱ ቅንነት ግልጽ ከሆነለት በኋላ ብሎ ነው ያለው ኢብኑ ተይሚያ ረሂመሁላህ። ግልጽ ከሆነለት በኋላ አብራርተንለት ግልጽ ሆኖለት ውዥንብር ተገፎለት አልቀበልም ብሎ ካፈነገጠ የዛኔ ሊኢሳረቲሂ አልባጢል ባጢልን ማለት ነው የወደደ ሆኖ ሳለ
የመረጠ ሆኖ ሳለ እንደዚያ ከሆነ ከኢስላም ዳኢራና ክልል ይሰናበታል። ይህን ያለው ነገር። مرحبا أستاذنا جزاك الله خيرا وبارك الله فيك أحسن الله إليك የዛሬው ፕሮግራማችን ጥያቄያችን ቋጭተናል جزاك الله خيرا أستاذ ከመጠናቀቁ በፊት አይፎን مرحبا ከመጠናቀቁ በፊት ምናልባት መስአለ ፍቅህያ የተነሳ ካለ ማለት ነው አንገብጋቢ የሆኑ የሚባሉትን ማለት ነው ብታነሳቸው በመልስ እነርሱንም በተመለከተ ሰዎችም የጠየቁት ምላሹን ፈልገው እስከሆነ ድረስ ማለት ነው ኢንሻአላህ ቢነሱ ችግር የለውም አንሳቸው። مرحبا እንደዛ ከሆነ ትንሽ ደቂቃዎችን ቢማና ወይም ጀመዕ እናድርጋቸውና ያው ስላልተዘጋጀንባቸው እነሱን ማለት ነው ትንሽ አንድ ሁለት ደቂቃ ጠብቀኝ። ችግር የለም። مرحبا مرحبا أستاذنا إن شاء الله نجمر. مرحبا مرحبا السلام عليكم ورحمة الله وبركاته أستاذ የኔ ጥያቄ በወር አበባ ጊዜ ዝሙት ፈጸምኩኝ ምን ይሻለኛል ወዲ አላህ ተውበት የማደርገው እንዴት ነው ከፋራውስ እንዴት ነው ብላ ጠይቀችኝ እኔ አልቻልኩም የሆነ ሰው ጥያቄውን ጠይቆኝ ነው ብለው ይላል። طيب خيرا ያው በወር አበባ ጊዜ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ቅድሚያ ለሰላምታ ለዱዓውም ደግሞ አሚን ወኢያኪ ብዬ እላለሁኝ። طيب በወር አበባ ጊዜ የሚደረግ የሆነ ግንኙነት ሸርዓን ሐራም ስለመሆኑ ረቡና ጀለ ጀላሉሁ في سورة البقرة እንደተናገረ ዋضح ነው ግልጽ ነው ሐራም ነው የተከለከለ ነው። طيب خيرا ሆኖም ደግሞ ይህንን ጉዳይ የፈጸመ የሆነ አካል ከፋራ ሲኖርበታል አይኖርበትም የሚለውን በተመለከተ አለመግባባት ተፈጥሯል። በይነ አህል العلم የመጣ የሆነ ሐዲስ አለ በዚህ ረገድ ሸይኹና አልዓላማ ኢብኑ ሂዛም ፈትሁል ዓላም ላይ ضعيف ብለውታል ዘገባውን ለማስረጃነት እንደማያገለግል ማለት ነው አስቀምጠዋል። እና እንደ ትክክል አለ ሰሂህ ከፋራ አይኖርባትም ከፋራው ተውባ ነው የሚሆነው ማለት ነው። ሌላ ተጨማሪ ከተውባ ውጭ ተጨማሪ የሆነ ከፋራ አይኖርም። ተውባ ማድረግ ብቻና ብቻ ነው የሚጠበቀው ጠንካራና ጠበቅ ያለ የሆነን ተውባ والله اعلم مرحبا جزاك الله خيرا استاذችን ሌላኛው ሰላም አለይኩም ወራህመቱላሂ ወበረካቱሁ ይላል። አሚን ይያክ አለይኩም ሰላም ወራህመቱላሂ ወበረካቱሁ እንዴት ናችሁ አላህ ሙሉ አፊያ ከረጅም ሀያት ጋር ይስጣችሁ ጥያቄ ነበረኝ ብለው ይላሉ። አልሐምዱሊላህ ረቢል ዓለሚን አሚን ወኢያኩም ብያለሁ። مرحبا ክርስቲያን የቤት ሰራተኛ መቅጠር እንዴት ይታያል ሸርዓን ጀዛኩሙላሁ ኸይረን ይላሉ። طيب خيرا ከተቀጠረች በኋላ ተጽዕኖ የማትፈጥር ከሆነ በልጆች ላይ ቢዛት ዲኗንና እምነቷን በተመለከተ ከመስበክ አንፃር ማለት ነው ተጽዕኖ የማትፈጥር ከሆነ ዲኒ የሆነን ችግር ማለት ነው የማታመጣ ከሆነ ምንም አይነት ችግር የለውም ሙዓመላ ማድረግ ይቻላልና ከኩፋሮች ጋር ማለት ነው።
ነገር ግን ዲኒ የሆነ ችግር የሚፈጠር ከሆነ እርሷን በመቅጠር ምክንያት ማለት ነው የዛኔ የሚከለከል ነው የሚሆነው ማለት ነው። ስለዚህ ጉዳዩ ፊ ሐድ ዛቲሂ ሳይሆን የሚታየው ፊ ገይሪሂ ነው የሚታየው ማለት ነው። ናም ከሚያመጣው ከሆነ ልማትና እንዲሁም ደግሞ ጥፋት አንጻር የሚታይ ይሆናል። ጥፋት ካለመጣ ችግር የለውም። ጥፋት የሚያመጣ ከሆነ ግን የተከለከለ ይሆናል። ወላሁ አዕለም። መርሐበን ኡስታዛችን ጀዛከላሁ ኸይረን። ሌላኛው ጥያቄ አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ ኸይረን ኡስታዙና ይላሉ። ወአለይኩም ሰላም ወረሕመቱላሂ ወበረካቱሁ መርሐባ። ጥያቄ ሴቶች በአጅነቢይ ወንዶች መቅራት እንዴት ይታያል? ማለት በርካታ አኢማዎች ዲንን የተረዱ እህቶች ካሉ በሴቶች መቅራትን ይመርጣሉ። እናም ዛሬ ላይ ዲንን ማስተማር የሚችሉ እህቶች አሉ። ሴቶች በሴቶች መብቃቃት ይችላሉ ማለት ይቻላልን? ይላሉ። ጠይብ ሊያብቃቃቸው የሚችል የሆነ እውቀት ካለ ሴቶች ዘንድ የዛኔ ወንዶች ላይ መማር አያስፈልግም። ምን ያስፈልጋል? አኢሻ ረዲየላሁ ዐንሃ ወንዶችን ታስተምር ነበር። ምክንያቱም እርሷ ዘንድ ያለ የሆነ እውቀት ማለት ነው ሌሎች አካላቶች ዘንድ የሌለ ከመሆኑ አንጻር። በል እንደውም አሰሃባ ረዲየላሁ ዐንሁም አጅመዒን በሚወዛገቡ ጊዜ ወደ አኢሻ ረዲየላሁ ዐንሃ ሱዱር ያደርጉ ነበር፣ ይመለሱ ነበር፣ ፈትዋም ይጠይቋት ነበር። አኢሻ ረዲየላሁ ዐንሃ ቢዛት በቤቶች ውስጥ የተተገበሩ የሆኑ የረሱል ዐለይሂ ሰላቱ ወሰላም ተግባራቶችን በተመለከተ ከማንም ይበልጥ አዋቂ እርሷ ናትና ማለት ነው። አሰሃባ ረዲየላሁ ዐንሁም አጅመዒን ጠይብ የሚያውቁት ውጭ ላይ የሚተገበር የሆነውን ተግባር ነው። ረሱሉ ዐለይሂ ሰላቱ ወሰላም ቤታቸው ውስጥ ሆነው ሳሉ የሚተገብሩት የሆነውን ተግባር አያውቁም። ስለዚህ ከዚህ አንጻር እንደ ትክል አኢሻ ረዲየላሁ ዐንሃ ከሌሎቹ ልዩ የሚያደርጋት የሆነ የእውቀት ዘርፍ እንዳለ ጥቆማ ይሰጠናልና ከዚህ አንጻር ወንዶች የማያውቁትን አኢሻ ረዲየላሁ ዐንሃ አውቃ ታስተምር ነበር። እንደዚህ አይነት ምክንያት ካለ ማለት ነው የዛኔ ሴቶች ወንዶችን ራሱ ሊያስተምሩ የሚችሉበት የሆነ ተጨባጭ ይኖራል። ያም ደግሞ ጠይብ ሽሩጦችና ضوابጦችን በአሟላ በሆነ መልኩ ማለት ነው ችግር እና ፈተና ላይ ማለት ነው በማይጥል በሆነ መልኩ ነገራቶችን አመቻችቶ ሊደረግ ይችላል። ግን ይህ ነገር ዛሬ ላይ አለ ለማለት ግን አስቸጋሪ ነው። ናም ይህ ነገር አሁን የተወሳ የሆነው ነገር ዛሬ ላይ አለ ለማለት አስቸጋሪ ነው። በተቃራኒም ደግሞ ወንዶች ሴቶችን የሚያስተምሩበት የሆነ አጋጣሚ ይኖራል። ሴቶች ዘንድ ማለት ነው የሴቶች አስተማሪ በሌለበት በሆነ ተጨባጭ ማለት ነው ወንዱ የተለየ የሆነ እውቀት ካለው ማለት ነው የዛኔ ሊያስተምር ይችላል። ይህም ደግሞ ሸርጡና ቅድመ መስፈርቱ በተሟላ በሆነ መልኩና ችግሮችን በማያመጣ በሆነ መልኩ ማለት ነው። ነገር ግን ከሴቶች ማስተማር የሚችሉ የሆኑ አካላቶች ካሉ ሴቶችን ወንዶች ሊያስተምሩ ተገቢ አይሆንም ማለት ነው። ወላሁ አዕለም። መርሐበን ኡስታዝና ጀዛከላሁ ኸይረን። ጠይብ ሌላኛው ጥያቄ አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ ጀዛከላሁ ኸይረን ኡስታዝ ይላሉ። ወአለይኩም ሰላም ወረሕመቱላሂ ወበረካቱሁ አሚን ወኢያኩም። መርሐበን ጥያቄ ኦንላይን ፓስፖርት ቀጠሮ ማስያዝ የሚሰራ ሰው የሴቶችን ፓስፖርት ማስቀጠር እንዴት ይታያል? ማለትም አንዳንዶች ብቻቸውን ስለሚሄዱ ይላሉ። ይህ ብሎ ማለት ከሰውየው ጋር ከሚወጣ ከሆነው ግለሰብ ጋር ማለት ነው ኸልዋ በሚፈጠርበት በሆነ መልኩ ከሆነ አይፈቀድም በፍጹም። ናም አረሱሉ ዐለይሂ ሰላቱ ወሰላም የሆነች ሴት ጠይብ አጅነቢ ከሆነ ወንድ ጋር ወይም የሆነ ወንድ አጅነቢ ከሆነች ሴት ጋር ማለት ነው ኸልዋ አይፈጥርም ኢላ ካነ ሸይጣኑ ሳሊተሁማ በማለት ተናግረዋልና ሸይጣን ሶስተኛቸው ቢሆን እንጂ ማለት ነው እንዲሁ አይቀሩም ብለዋል። ሸይጣን ሶስተኛ ሆነ ብሎ ማለት ዝሙት ላይ ጣላቸው፣ ለዝሙት ዳረጋቸው ማለት ነው። ከዚህ አንጻር ሸርዓን የተከለከለ ይሆናል እንደዚህ አይነት አጋጣሚ ካለ ኸልዋ የተሰኘው ማለት ነው የሚፈጠር ከሆነ ማለት ነው። በዚያ ላይ ደግሞ ለብቻዋ ርቀት ያለ የሆነን ጉዞ ቢማዕና ሰፈር ሊባል የሚችል የሆነን ጉዞ ማለት ነው የምትጓዝ ከሆነ እንደዚሁ የተከለከለ ነው የሚሆነው። ምክንያቱም አረሱሉ ዐለይሂ ሰላቱ ወሰላም ላ የሒሉ ሊምራእቲን ቱእሚኑ ቢላሂ ወልየውሚል አኺር አን ቱሳፊረ መሲረተ ከዛ ወከዛ ብለው ተናግረዋልና ማለት ነው የተከለከለ ይሆናል። አሁን ከተወሳው ከሆነ አንግል አንጻር ከሆነ ወላሁ አዕለም። መርሐበን ጀዛከላሁ ኸይረን ኡስታዛችን። ሌላኛው ጥያቄ አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ ኡስታዙና አላህ እናንተንም እኛንም በሐቁ መንገድ ያጽናን ይላሉ። አሚን ወኢያኩም። መርሐበን ወደ ጥያቄው ሲገባ ባለቤቴ ጋር አንዳንድ የማንተማመንባቸው ጉዳዮች ያጋጥሙናል። ብዙ ጊዜ ግልጸኛ እንድትሆን ብነግራትም ፍቃደኛ አይደለችም።
እኔም ግልጸኛ ስለሆንኩኝ ለሷ ፍች መፈጸም እችላለሁ ነው ይላል። መረጋጋት ያስፈልጋል። የፍች ጉዳይ ላይ መሮጥና መቸኮሉ ተገቢ አይሆንም። ምክንያቱም ትዳር የተሰኘ የሆነ ጉዳይ እቃቃ ጨዋታ አይደለም። እንደ ቀልድ የተመሰረተ የሆነ ጉዳይ ሳይሆን ለቁም ነገር ለታላቅ ቁም ነገር የተመሰረተ የሆነ ጉዳይ ነው። ይህም ታላቅ የሆነውም ቁም ነገርም ደግሞ ጠይብ ልጆች ተወልደው ማለት ነው። እንዲሁም ደግሞ ረሱሉ ዓለይሂ ሰላቱ ወሰላም የእኔ ህዝቦች በመበረከታቸው ምክንያት ከነቢያቶች ህዝቦች ጋር ወዳደራለሁኝ ብለዋል ረሱሉ ዓለይሂ ሰላቱ ወሰላም። ይህን ዓላማ የምናሳካበት የሆነ ጉዳይ ነው። በዚያ ላይ ራሳችንን በሻህዋ ማለት ነው የምንሰብርበት የሆነ ከዝሙት የምንጠብቅበት የሆነ ታላቅ የሆነ ቁም ነገር ነው ማለት ነው። ትዳር የተሰኘው በርካታ የሆኑ ፈዋኢዶች እንዳሉት እና ጥቅመ ጥቅሞች እንዳሉት የሚታወቅ የሆነ ነገር ነው። ሚን ሐይቱ ሸርዑ ስንመለከት ማለት ነው። ለዚህ ዓላማ የተመሰረተ የሆነ ጉዳይ ለቀላል ዓላማ አልተመሰረተም ማለት ነው። ለቀላል ዓላማ ካልተመሰረተ ደግሞ በቀላል ነገር አይበላሽም፣ አይፈርስም ማለት ነው። ስለዚህ በእጅጉኑ ጥንቃቄ ያስፈልጋል። ሚስትን መምከር በራስ ነዓም ጥሩ በሆነ በምክር ዘይቤ ማለት ነው። መልካም በሆነ በምክር ዘይቤ መምከር። የእርሱን ምክር አልሰማም ብላ የምትል ከሆነ ደግሞ በሌሎች እርሷ በምታከብራቸው በሆኑ አካላቶች ማለት ነው ማስመከር። ከዚያም በኋላ አልመከርም ብላ ፈንጋጭ የምትሆን ከሆነ ማለት ነው የዛኔ ምናልባት ናም ለጠይብ ከመለያየትም በፊት ማለት ነው በሌላ መንገድ ማለት ነው ሊመክራት ይችላል። እርሱም ደግሞ ከእርሷ ጋር ከመኝታ አንጻር ማለት ነው በመለያየት። ከዚያም በመቀጠል ደግሞ በዚህም እንደዚሁ አልመከርም ብላ የምትል ከሆነ ደግሞ ናም ضرب غير مبرح በተሰኘ በሆነው ማለት ነው አቁሳይ ባልሆነ ጠይብ ገረፋ እንደዚሁ ሊገርፍ ይችላል። በዚህ መልኩ አልስተካከልም ካለች የመጨረሻ ደረጃ ላይ ደርሳለች እና በጠላቅ ሊለያዩ በፍች ሊለያዩ ይችላሉ። በቀጥታ ግን ወደ ፍች መሮጡ ይህ ተገቢ አይደለም። ወላሁ አዕለም። መርሐባን ኡስታዛችን ባረከላሁ ፊክ። ሌላኛው ጥያቄ በችልተኝነት ያልተሰጠ ዘካተል ፊጥር አሁን በምን መልኩ ነው መሰጠት ያለበት ይላል። ጠይብ ኸይረን አለመግባባትና ኺላፍ ተፈጥሯል በይነ አህሊል ዕልሚ በዚህ አጀንዳ ረገድ ማለት ነው። ከፊሎቻቸው መስጠት የለበትም ካለፈ አልፏል ሙአቀት የሆነና የተገደበ የሆነ ወቅት ተደርጎለታልና ዘካቱል ፊጥር እርሱም ደግሞ ጠይብ ሰዎች ሶላትን ሰግደው ከማጠናቀቅ በፊት ማለት ነው ሳያጠናቀቁ የዛኔ ሊሰጥ ሙአቀት የሆነ የተገደበ የሆነ ወቅት ተደርጎለታል። ከዚያ በኋላ የሰጠ የሆነ አካል የዛኔ ውድቅ ነው የሚሆነው። ዘካቱል ፊጥር ሰጠ አይባልም። ስለዚህ ከዚያ በኋላ ስጥ አይባልም ጊዜው ስላለፈ ማለት ነው ብለው ይላሉ። ኢብን ሐዝም ረሂመሁላሁ ተዓላ ግን በፍጹም መስጠቱ ዋጅብ ግዴታ ነው ብሎ ይላል። ዋጅብ ግዴታ ነው ያለው ከምን ተነስቶ ነው? ዘካቱል ፊጥር የተሰኘው ከሁለት ሐቅ ጋር የሚቆራኝ የሆነ ጉዳይ ነው ይላል። ከሁለት ሐቅ ጋር ይቆራኛል። አንደኛው ሐቅ የአላህ ስብሓነሁ ወተዓላ ሐቅና መብት ነው። እርሱም ደግሞ አላህ አዟልና ማለት ነው ቢኢኽራጂ ሰደቀቲል ፊጥሪ ማለት ነው አዟልና። ስለዚህ የአላህ ስብሓነሁ ወተዓላ ትእዛዝ ወይም ከአላህ ስብሓነሁ ወተዓላ ትእዛዝ ጋር ይቆራኛል። በሁለተኛ ደረጃ ደግሞ የመሳኪኖች ማለት ነው ጡዕም ከመሆኑ አንጻር ምግብ ከመሆኑ አንጻር ጡዕመተ ሊል መሳኪን ብለዋልና አረሱሉ ዓለይሂ ሰላቱ ወሰላም ለመሳኪኖች ምግብ ይሁን ዘንድ ነው አውጡ ብለው ያሉትና የእነርሱ ሐቅ ነው ማለት ነው። ልክ እንደ ዘካቱል ማል ማለት ነው። ዘካቱል ማል የተሰኘውም ልክ እንደዚያው የሚስኪኖች ሐቅ አለበት፣ የአላህ ስብሓነሁ ወተዓላም ሐቅ አለበት ስላዘዘ ወአቱ ዘካህ ብሎ ማለት ነው ረቡና ጀለ ጀላሉ። ስለዚህ ዘካቱል ፊጥርም ልክ እንደዚያው ነው፣ የሚስኪኖች ንብረት ነው። ስለዚህ መሰጠት አለበት። ወቅቱ ከወጣም በኋላም ቢሆንም ማለት ነው ግዴታ ነው ሊሰጥ። ነገር ግን ከአንዱ ሐቅ አንጻር ግን ተጠያቂ ይሆናል። ከየትኛው ሐቅ አንጻር? አላሁ ረቡና ጀለ ጀላሉሁ በረሱል ዓለይሂ ሰላቱ ወሰላም አንደበት ማለት ነው ሰዎች ሶላትን ሰግደው ከመቋጨታቸው በፊት ማለት ነው ይሰጥ ብሎ ያዘዘ የሆነውን ትእዛዝ ከመጣሱ አንጻር ማለት ነው ይህ ባሪያ ይጠየቃል ብሎ ይላል ኢብን ሐዝም። ወላሁ አዕለም። ይህ አቋም አቅረብ ነው ብዬ አምናለሁ። ወላሁ አዕለም። መርሐባን ኡስታዛችን ጀዛከላሁ ኸይረን። ሌላኛው ጥያቄ አሰላሙ አለይኩም ብለው ይላሉ። ወአለይኩም ሰላም ወረሕመቱላህ ወበረካቱህ። ጠይብ የኔ ጥያቄ ባልተቤቴ ኒካህ ሳናስር የሙስጠፋን ደርሶች ትከታተል ነበር። ተነጋግረን ከሱ ጋር እንደምትወጣ ተነጋግረን ኒካህ አሰርን። አሁን አንዳንድ ጥያቄዎችን ታነሳለች። ፍች በጠይቃት ሐራም ይሆንብኛልን ይላል።
طيب በፍጹም መፍታት የለበትም በዚህ ተጨባጭ ላይ ናም። ምክንያቱም ጥያቄ ልታነሳ ትችላለች። ናም የቆየችበት የሆነ መንሀጅና ጎዳና እስከሆነ ድረስ ማለት ነው በቶሎ ላይ ወጣ ይችላል። ናም በፍጥነት ላይ ወጣ ይችላል። ምንም ቃል ብትገባም እንኳን ከዚህ አመለካከት ልትወጣ በጥያቄ መልክ ግን አእምሯ ላይ ማለት ነው ሊያቃጭልባት ይችላልና ጥያቄ ልታቀርብ ትችላለች። አግባብ ያለው የሆነ ምላሽ ናም ሊመለስላት ይገባል። አግባብ ያለው የሆነ ምላሽ ተመልሶላት ግልጽ ሆኖላት ተብራርቶላት ድሮ የነበርኩበት ቀድሞ የነበርኩበት የሆነውን ጎዳና አልለቅም አልተውም አይነት ነገር ከሆነ ማለት ነው የዛኔ ምናልባት መለያየት ሊፈጠር ይችላል። ከዚያ ውጭ ግን ማለት ነው ጥያቄውን ገና ለገና ለምን ጠየቀች በሚል ስሌት ከሆነ ግን በፍጹም ናም ለፍች መዳረግ ከባድ የሆነ ጉዳይ ነውና ስለዚህ ማብራራትና መግለጽ ነው ከባል የሚጠበቀው። አላሁ አዕለም። መርሐበን ኡስታዝና ባረከላሁ ፊክ። ሌላኛው ጥያቄ አንድ ሰው ሚስቴ ከወለደች ከስራ ቦታዬ ፍየል አርድ ያለሁኝ ብሎ ነበር እና አልችል ቢል ይህ ሰው በሌላ ማውጣት ይችላልን? ካልቻለስ ምን ያድርግ ይላል። ኢንሻአላህ ብሎ ነው ያለው። ያው ኢንሻአላህ የሚል ጽሁፍ አላሰፈሩም። والله أعلم. طيب خيرا دقم ጥያቄውን طيب አንድ ሰው ሚስቴ ከወለደች ከስራ ቦታዬ ፍየል አርድ ያለሁ ብሎ ነበር እና አልችል ቢል ይህ ሰው በሌላ ማውጣት ይችላልን? ካልቻለስ ምን ያድርግ? በማዕና ከስራ ቦታዬ ፍየል አርድ ያለሁ ሚስቴ ከወለደች ብሎ ግን ማረድ ያልቻለም ምን ማድረግ ይችላል? በሌላ ማውጣት ይችላልን? ካልቻለስ ምን ያድርግ ነው ጥያቄው። طيب خيرا እንደ ጥቅል እንግዲህ እዚህ ጋር መቻል አለመቻል የተሰኘ የሆነ ጉዳይ አንጻራዊ የሆነ ጉዳይ ነው። ዛሬ ባይችል ነገ ሊችል ይችላል አይታወቅምና ነገ ሊችል ይችላል ዛሬ ባይችል። ስለዚህ የሚችልበት የሆነውን ወቅት ሊጠባበቅ ይገባል። ቅድሚያ መጀመሪያ የማይችል መሆኑን ካረጋገጠ ግን ማለት ነው የዛኔ الرسول عليه الصلاة والسلام የተናገሩት ንግግር አለ። ከፋረቱ ነድሪ ከፋረቱ የሚን ብለው የተናገሩት የሆነ ንግግር አለ። ናም የነዝር እና የስለት ከፋራ የየሚን እና የመሐላ ከፋራ ነው የሚሆነው ብለዋል። የየሚን ከፋራ እና የመሐላ ከፋራ ደግሞ ረቡና ጀለ ጀላሉሁ في سورة المائدة አስቀምጠውታል። فإطعام 10 مساكين من أوسط ما تطعمون أهليكم أو كسوتهم أو تحرير رقبة فمن لم يجد فصيام 3 أيام ذلك كفارة أيمانكم إذا حلفتم واحفظوا أيمانكم ብለው ረቡና ጀለ ጀላሉሁ ተናግረዋልና ማለት ነው። ስለዚህ 10 ምስኪኖችን መመገብ የተሰኘ የሆነ ጉዳይ ናም በመቀጠልም ደግሞ እንዳማራጭ ማለት ነው ባሪያን ነፃ ማውጣት የተሰኘው በሀገራችን ተጨባጭ ስለሌለ ማለት ነው 10 ምስኪኖችን መመገብ እንዳማራጭ፣ እንደዚሁም ደግሞ 10 ምስኪኖችን ልብስ ማልበስ የተሰኘ የሆነ ጉዳይ በሁለቶቹ መካከል ያማርጣል። የባሪያን ጉዳይ በተመለከተ ተነጋግረናልና ማለት ነው። ከነኚህ ከተዘረዘሩት ከሆኑት ከሁለቶቹ ሶስተኛው ባሪያን ነፃ ማውጣት ነው ስለሌለ ነው የተውኩት። ስለዚህ ከሶስቶቹም በልና አንደኛውን መፈጸም እንዳማራጭ ይፈቀድለታል። ናም ይህንን ማድረግ የተሳነ የሆነ አካል ደግሞ ፈመን ለም የጅድ ፈሲያሙ 3 አያም ብሎ ይላል ረቡና ጀለ ጀላሉ። ከሶስቶቹ መካከል አንደኛውን መፈጸም ያላገኘ ያልገራለት የሆነ አካል ደግሞ 3 ቀናቶችን ይጾማል በማለት ረቡና ጀለ ጀላሉሁ ተናግሯል። እነኚህ 3 ቀናቶች በተከታታይ ሊጾሙ ይችላሉ፣ በተናጠልም ሊጾሙ ይችላሉ። አንድ ቀን አልፎ አንድ ቀን ሊጾም ይችላል፣ ወይም አዘግይቶ ማለት ነው መጾም ይችላል። አንድ ቀን ጾሞ አዘግይቶ ደግሞ በሳምንቱ አንድ ቀን ሊጾም ይችላል ኢላ አኺሪሂ። ነገር ግን ቢአተዋሊ መሆናቸው የበለጠ የተሻለ ነው የሚሆነው። ወላሁ አዕለም። ይህን ነገር ማድረግ ይችላል ካልገራለት። ናም መርሐበን ኡስታዛችን ጀዛከላሁ ኸይረን። ትንሽ ሰዓቱ የሚሄድብን ከሆነ ያው ጥያቄዎች በጣም ብዙ ናቸው። በውስጥ መስመር የመጡ የሆኑ ጥያቄዎች ያው ለሳምንት ፕሮግራም ብንይዝላቸውና ለአንተም ሰዓት እንዳይሄድብህ ኢንሻአላህ። مرحبا أزيونا بكم مرحبا. بارك الله فيكم وجزاكم الله خيرا. نكتفي بهذا المقدار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. السلام عليكم ورحمة الله وبركاته.